ስሜታችሁ ለዛ ስለሚገፋችሁ ነው የገባችሁ። ብዙ ነገር ማንሳት ይችላል። ለምሳሌ አንድ ቦታ ስለ እንደዚህ አይነት ፓናል ነበር። አክቹዋሊ እንደዚህ ትሬኒንግ አልነበረም፣ ግን ያው ቴክኒካሊ ስብከት አደረኩት። እኔ ፓናል ስብከት እንዲሆን አይፈቀድም ታውቃለህ። ስብከት አደረኩት በገዛ ስልጣን። ስለ ምን ሰጡኝ? እኔ ስለ ምን ተናገር ብለው ሰጡኝ? ስለ ፍቅር ተናገር ብለው ሰጡኝ። ፍቅር ላቭ። ኦኬ ላቭ። እሺ ስለ ፍቅር there are different kinds of love ምናምን እንድልን የጠበቁት እነሱ ምን ያደርግላቸዋል? እዛ ወጣት ነው የሰበሰቡት። አጋፔ ላቭ ምናምን ብል ምን ያደርግላቸዋል? ይሄ ፊሊዮ የሚባል ይሄ እኛኛ ወንድማማች መካከል ያለው ላቭ እና ከዛ በወንድና በሴት መካከል ያለው ኤሮስ፣ ግሪኩ ኤሮስ ነው። በወንድና በሴት መካከል ያለው ላቭ ሴክሹዋል ዲዛይር ያለበት ፍቅር ማለት ነው። እህትን ትወዳታለህ፣ ሴክሹዋል ዲዛይር ካለበት አጋንንት ነው ይወጣል፣ ጮህ ነው የሚወጣው። ሴክሹዋል ዲዛይር ከእህት ጋር አብረህ ለመተኛት የምትፈልግ ከሆነ አጋንንት አንተ አይደለህ፣ ጮህ የሚወጣው ነው። ስለዚህ ከሌላ ሴት ጋር ወይም ከቤተሰብ ካልሆነ ሴት ጋራ አንድ ሰው ኤሮስ ላቭ ሊኖረው ይችላል። ከሷ ጋራ አብሮ ሴክስ ማድረግ ሊፈልግ ይችላል ማለት ነው። ስለዚህ ያ ፍቅር ታይፕ ስለዚህ ይለያል። ለሁሉም ሴት እንደዚህ አይነት እንትንም ካለበት ያው አቃለ ሲጮህ የሚሄድ ነገር ሰምታችሁ። ስለዚህ እንዲህ አይነት ስሜት ሲኖር ማለት ነው ኤሮስ ይሉታል። እሱ አነሳውኝና እሱ ማውራት ጀመረ። ከዛ ምን አልኳቸው? ያው እኔ ጥናቶች ላይ በጣም ትኩረት አደርጋለሁ፣ አነባለሁ ጥናቶችን እንትና ኮመንሊ አሁን በዚህ ሰዓት ከተደረጉ ስተዲዎች መካከል አንድ በጣም ፈኒ ከሆነና ልታውቁት ከሚገባ ነገር መካከል አንዱ ሳይት ላቭ የሚባል የለም። ሳይት ላቭ የሚባል የለም። እንዳየኋት ወደድኳት የሚባል ነገር የለም። እንዳየሃት የወደድካት ከዚህ በፊት የወደድከውን የሆነ ነገር ስላስታወሰች ነው። ወይም እንዲህ ላድርግላችሁ፣ በጣም ብዙ ነገር አይታችሁ ያያችሁትን የማታስታውሱ ፍጥረቶች ናቸው። ሰው ማለት እንደዛ የምናየው በጣም ብዙ ነገር ነው። ባይ ዘ ዌይ ሚሊየንስ ኦፍ ኢሜጅ ነው በደቂቃዎች ውስጥ በአይናችን ሪሲቭ የምናደርገው። ማጆሪቲ ኦፍ ኢት ኢቨን ፕሮሰስ አናደርገው። እንኳን እንዳየኋት ወደድኳት ልንል እንዳየሃት የማታስታውሰው ብዙ ሴቶች ናቸው ያሉት። እንዳየሃት ሁሉ የማታስታውሳት ማለት ስለዚህ ሁሉንም አይተ ፕሮሰስ ስለምታደርግ አይደለም። ግን ከዚህ በፊት አንተ ውስጥ ኢንስቶልድ የሆነ አይነት መልክ አለ። ቁመቷን ረዘም ያለ ቀለ ያለች ከዛ ዳልዋ ሰፋ ያለ ጡቷ እንደዚህ ሆነ ምናምን ብለህ ዝም ብለህ ፋንታሳይ ስታደርግ የኖርከውን ስትመስልህ ነው you fall in love with the image you created in your mind። ስታዲስ ነው እየነገርኳቸው ያለው ታይም ኖት የሆነ ዝም ብዬ እየገመትኩ አይደለም፣ ጥናቶች ነው እየነገርኳቸው። ስለዚህ አየኋትና ወደድኳት የምትለው ነገር አይደለም፣ ከዚህ በፊት የነበረ ኢሜጅ ታይፕ ስለሆነ። ሁለተኛ ስለ ፍቅር ሌላ ያነሳሁት እዛው ቶፒክ ላይ ሁለተኛ ያነሳሁት ነገር አይ ቲንክ በጣም ብዙዎቻችሁ የሚመለከታችሁ ሰው የቆየበትን ቦታ ይወዳል። ሰማችሁ? አዲስ ቦታ ባይዘው አትወዱም፣ የቆያችሁበትን ነው የምትወዱ። አዲስ ነገር ኢንጆይ ታደርጋላችሁ እንጂ ለመውደድ መቆየት ያስፈልጋል። ከእንትና ፍቅር ይዞኛል እና ማታ እስከ ምሽቱ 8 ሰዓት ስልክ ስታወሪ እያዋልሽ እንዴት ነው ፍቅር ማይዝ? ከሱ ጋር ብቻ ነው በቃ ህይወት አዚፍ እሱ ብቻ የቀረ ይመስል ከሱ ጋር ብቻ ነው የምትደዋወዩ። ምንም ሲሰማኝ እሱ ጋር ነው የምትደውዩ፣ ምንም ሲፈጠር እሱ ጋር ነው የምትሄጂው። ባትወጂው ደህና አይደለሽ። እንደውም ኢንድ ፕሮዳክቱ መውደድ ካልሆነ አንቺ መመርመር አለብሽ። ለምን ሰው ኮንቲኒየስሊ የቆየበት ቦታ ላይ ፍቅር ይዟል? ምን ጥያቄ ነው? ቀኑ ሙሉ ስታወራው እንዴት ነው ፍቅር ማይዝ? ከዛ የሆነ ማታ ትዝ ትለኛለች እና ቀኑ ሙሉ ሪቫይዝ ያደርግ ነው ብሬን። ምንም አዲስ ነገር ፍቅር ምናምን አይደለም፣ ሪቪዥን ነው። የዋልከውን ሪቫይዝ ያደርግ ሰርፕራይዚንግሊ እሷ ብቻ ነች ፖፕ አፕ የምታደርገው። ለምን ከእሷ ጋር ብቻ ነው የምትውለው። አለቀ። ስለዚህ ቆም ብላችሁ አዋዋላችሁን ካስተካከላችሁ፣ ያላችሁን የኮሙኒኬሽን ነገር ካስተካከላችሁ ላይፋችሁን ማስተካከል ይችላል። ድብቅ የሚመስሉን ሲምፕል ሃቢቶች ናቸው ላይፋችንን ዴንጀር ውስጥ ይዘውት የሚገቡት። ከማን ጋር እንደምታወራ አወቅ፣ ምን እያደረክ እንደምታወራ አወቅ። ለዚህ ደግሞ በጣም ጥሩ መልስ ቅድም ያነሳው ነው። what is your purpose? ለምን የምታወሩት? ለምን የምንገናኘው? ከሆነ ሰው ጋር አብሬ ላሳልፍ ከሆነ why? what is the purpose? ፐርፐዝ ምንድነው አልኳችሁ? ኢን ሪዛልት። አብረን ካሳለፍን በኋላ መጨረሻ ምን እንዲመጣ አስበን ዝም ብለህ ራሱ አሁን ይሄን ጥያቄ ራስን ብትጠይቅ እኮ መልሱ ይመጣል። ማታ ፌሎሺፕ ተገናኛችሁ፣ እራት አብራችሁ በላችሁ፣ ዶርም ድረስ ሸኛት፣ ቤት ገባ፣ እዛ ዶርም ገባና ደወልክላት፣ እስከ ምሽቱ 8 ሰዓት ድረስ አወራሃል። ወይ what is the end product? ምን ሪዛልት እንዲመጣ አስበን ይሄን ሁሉ የምታደርገው ምን አስበን? አይ እህቴ ከእናቴ የተወለደችዋን እንደዚህ መች ደውለላት ታውቃለህ? ስልክ ቁጥሯን ራሱ አንዳንዴ እኮ ስልክ ላይ ይጠፋል። እሷ በጣም አንተ እህትህን የምትንከባከብ አይደለ?
ዋና በስጋ የተወለደችው ለዘላለም የማትለይህ ታለች አይደል እስክትሞት ድረስ እሷ ጋር ምን ነው እንደዚህ ደውላ አታውቅም። አትፎክር ነው አትፎክር። ስለዚህ what is the purpose behind አይደለም እኔ እኮ ስለሚደውልልኝ ነው እንትን ቀይና አረንጓዴ ያደረጉበት እኮ አንቺ መብት ሊኖርሽ ይደውላል። እሱ ምን ላድርግ አታንሺው፣ አታንሺው። ባታነሺው አያዋራሽም። በእውነት አያዋራሽም። ስታነሺው ነው የሚያዋራሽ። ስለዚህ አታንሺው። ማን አይደውል ብያለሁ። እሺ ችግር የለም ባይደውል ጥሩ ነው። ግን እሺ አይደውል አለሽን ደወል አይደል? አታንሺው። ማን እንድታንሺ ያስገድድሽ? አለማንሰ ሲበስ ብሎክ የሚባል ነገር አለ። ጌታ ይባርካቸው። አስበው ነው የሰሩት ብሎክ። ከዛ መጥቶ ጠዋት አግኝቶሽ ምን ሆነሽ ነው ብሎክ ያደረግሽው ሲባል ሰዓት ላፊ ደህና አይደለ እንዴ? በዛ ሳምንት ደውል what is the purpose? ለምን ነበር በዛ ሳምንት ደውል what is the purpose? ሪሌሽንሺፕ ምን ሊኖረው ይገባል? ፐርፐስ። እና ቅድም ኦሬዲ ያነሳሁትን ጻፉት። ሁለተኛው ሪሌሽንሺፕ ፐርፐዝ አለው። ፐርፐዝ ደግሞ ስም ሊኖረው ይገባል። ፐርፐዝ ስም ሊኖረው ይገባል። አላማ ብለን ካልን በኋላ ምን ማስቀመጥ አለብን? አብረን ስም ሊኖረው ይገባል። ከአንድ እኔ ለምሳሌ ቢዝነስ ሰራለሁ። ቢዝነስ ፓርትነሮች አሉኝ። የተለያዩ ቢዝነሶች ስለምሰራ ከተለያዩ ሰዎች ጋር የተለያየ አይነት የሪሌሽንሺፕ ደረጃ ነው ያለኝ እና ያንን የሪሌሽንሺፕ ደረጃዬን የሚወስነው ከነሱ ጋር ያለኝ የቢዝነስ ኔም። ለምሳሌ አንድ ወዳጆች አሉ። ትናንት ማታ አብረውኝ ከነበሩት ከነጸግሽ ጋር ከነ ቤኪ ጋር የነገርኳቸው አንዳንዶቹ አብረውኝ ከኔ ጋር የሚሰሩት ሰዎች የኢምፖርት ኤክስፖርት ላይ ነው የምንሰራው። የሚጠበቅብን ዲሲፕሊን አለ፣ አነሳለሁ። እሱን ማውራት ያለብን ታይፖች አሉ። ከኔ የሚፈልጉት የሆነ አይነት ኮሚትመንት አለ። because of the purpose of our relationship some things are already defined። ከዛ ይታወቃል ምን እንደሆነ ግንኙነታችን። አሁን ያልኳችሁ ለምሳሌ ኢምፖርት ኤክስፖርት ላይ አብረውኝ ከሚሰራው ሰው ጋር ያለኝ ሪሌሽንሺፕ ይታወቃል። I am his counsel። ገንዘቡ የሱ ነው፣ ቢዝነሱ የሱ ነው፣ ፕሮፊት ሜክ ቢያደርግ የሱ ነው። ብዙ የተነጋገርናቸው ነገሮች አሉ። ከዛ የሚመለከተኝ እኔን በጣም ትንሽ ነገር ነው። እኔ የምሰጠው አይዲያ ነው፣ ካውንስል አደርጋለሁ፣ እንመካከራለን፣ እናወራለን። የዘለለ ጉዳይ ውስጥ አልገባም፣ አይመለከተኝም። ለምን? we know our purpose። ለምን እንደተገናኘ እናውቃለን። ፐርፐዛችን ዲፋይንድ። በቃ it's not crazy። ከዛ ተነስቼ ዘራፉን ብስልኬን አላነሳ ምናምን ብዬ አልናደድም። የለም ፐርፐዛችን ውስጥ እየሰማችሁ። ሌላ ደግሞ እኔ ሊድ የማደርገው ደግሞ ቢዝነስ አለ፣ የራሴ ቢዝነስ ማይኒንግ ላይ ተያዘ። እዛ ላይ ደግሞ አይ አም ዘ ሊደር። በጣም ብዙ ነገሮች የሚመለከቱት እኔን ነው። እኔ የሆኑ አቅጣጫዎች መስጠት ካልቻልኩኝ ስራ ላበላሹ ነው። so that I am disciplined for that። የሆኑ አቅጣጫዎች መስጠት አለብኝ። ለሊዝ 9 ሰዓት ሊደውሉልኝ ይችላል። ከዛ ስልኩን ሳነሳ because of the purpose related with ምክንያቱን አውቃለሁ። አሁን ያልኳችሁ ኢምፖርት ኤክስፖርት አብሮኝ የሚሰራው ሰው እሱም እግዚአብሔር ያክብረው ትልቅ ሰው ነው። 9 ሰዓት አይደውልም። ቢደውልም አላነሳም። actually surprisingly ስልኬ ሲጀምር አይጠራለትም። ሴቲንግ አለው ስልኬ አይጠራለትም። ስልኬ ከሆነ ሰዓት በኋላ የሆኑ ሊስት ኦፍ ፎንስ ብሎክድ ናቸው ስልኬ ላይ አይገቡም። በአገር ሰላም ስልኬ ክፍት ነው። ከሌላ ሰው ጋር በስልኬ እየተነጋገረበት ነው አይደለም የሚለው፣ ከአገልግሎት መስጫ ክልል ውጪ ነው የሚለው። ነኝ ደግሞ በዛ ሰዓት ለሱ why this is not my purpose። ከእያንዳንዱ ጉዳያችሁ ጋር የሚያያዝ ነገር ነው የምነግራችሁ። ግንኙነት ላይ ሀመር እናድርግ። ከአንዲት ሴት ጋር መነጋገር ገና ስትጀምር ራሱ ክሊክ ማድረግ አለበት። ለምን ነው ከዚህ ልጅ ጋር ማውራው? ምንድነው ምክንያቴ? ምንድነው ያገናኘን? ምን ድረስ ይቀጥላል ነው ያለው? ምን ድረስ ነው ኃላፊነት ያለብኝስ? ኃላፊነት በሌለብህ ደግሞ መጠየቅ የለብህ። አንዳንድ እህቶች እሱ ነው ችግራቸው። የፌሎሺፑ መሪዎች የእናንተ ስሜት አይደሉም። በቃ ሲደብርሽ መጫወቻዎችሽ አይደሉም እነሱ ማዝናኛዎች አይደሉም። no this is not my purpose። እንደዛ እንዳደረግም ኃላፊነት የለብኝም። ባለፈው እኔ አኩርፌ የነበረ ሰዓት ላይ ዝም አለኝ እና ምን ያርግሽ? ምን አገባው? እሱ የሚመለከተው ነገር that is not the purpose of your relationship። ያንቺን ኢሞሽን ትሪት ለማድረግ የተጠራ አይደለም። ፌሎሺፕ ውስጥ ያገኘሽው ወንድም ነው፣ ሌላ ኃላፊነት የለበትም። ደን ወንድሞችም ያለ ፐርፐዝ የሆነ ኃላፊነት አትቀበል።
ሌሊት ላይ በእናትህ እንቅልፍ አልወስዳለኝ ብላ ስትደውል ጸልይ። ሲጀምር አታንሳ ስልኩን፣ ካነሳ ግን መልሱ ይሄ ነው። የሚሰማ አምላክ ሕያው የሆነ እንቅልፍ የማይወስደው አይተኛ የማያንቀላፋ እሱ ነው። እኔ ልተኛ ነው፣ እኔ ተኝ ጸልይ፣ ጌታ ከአንቺ ጋር ይሁን፣ አገባኝም አንቺ ያለመተኛ። አቅሟ በላይ ማኪያቶ ጠጥታ አንተ ቁጭ ብለህ የምታድርበት ምክንያት የለም። ምን ይሁን ዌል አርቲኩሌት የሚታወቅ ክሊር ይሁን፣ ስም ይኑረው ማለት እሱ ክሊር ይሁን። እኔ እንጃ የሆነ እንትን ፊሊንግ ነገር እኮ ለሱ አለኝ። እኔ እንጃ ስርዓትሽን ያዢ። ስም ከሌለው ሪል አይደለም፣ ስም ስጡት። ቢጄኒው ዚስ ማጄኒው ነው። ቢጄኒው ስም ይኑረው። ከአንዲት ሴት ጋር የሆነ አይነት ሪሌሽንሺፕ ከጀመርክ ስም ይኑረው። ምን የሚባል ሪሌሽንሺፕ እንደጀመራችሁ ይታወቅ። መጀመሪያ ራሳችሁ ተነጋገሩበት። ቆይ አሁን ምንድነው የሚባለው ይሄ? በዛ ነው አንዳንድ ሴቶች አላችሁ 7 ወንድ የምታናገሩ። ምንም ጮሆ የሚወጣ ነገር አለ። ስርዓትሽን ያዥ። ጋጦጥነት ነው። ስም ይኑረው። ደን ወንድም ከሆነ በቃ ወንድምና እህት ነን ካልሽ አክት ላይክ ዳት ኢዝ ዋት ኢት ሜንት ፐርፐዝ። አረ ወንድምና እህት ነን እና ተቃቅፈሽ እየተሻሻሽ ምትይጁ ስርዓት ያዝና እንደ ወንድምና እህት ሂድ። እሱ አይደለ ስሙ በዛን ፐርፐዙ እሱ አይደለ። በቃ እንደ ወንድምና እህት አክት አድርጉ። ስርዓትሽን ያዥ። እጮኛዬ ናት ኦፊሺየት ኦፊሻሊ ይታወቅ። ፐርፐዙንም እናውቀዋለን፣ ስርዓቱም ስላለ ቀጥሎ ማነሳላችሁ እሱ ነው። በፐርፐዝ ስር ቀጥሎ የሚመጣው is discipline. Purpose will give you discipline and responsibility. ሁለት ኃላፊነቶች ይሰጣችኋል ፐርፐዝ። ለሚቀጥሉት እንዳለ ፋውንዴሽኑ አሁን ያወራሁት will give you discipline። ስለዚህ ዓላማ ካለ አብሮ ሁለት ነገር ይመጣል ማለት ነው። የመጀመሪያው ስርዓት ይሰጣችኋል። ያ ነገር አብሮ የሚሄድበት ቅኝትና ስርዓት ይሰጣችኋል። በምን ስርዓት እንደሚሄድ እናውቃለን። በቃ ስርዓቱ አብሮ ዲፋይንድ ይሆናል። ስም ሲወጣለት በወጣለት ስም መልክ ነው የሚጠራው። ስለዚህ የመጀመሪያው ምን ይኖረዋል? ዲሲፕሊን። ሁለተኛው ደግሞ ኃላፊነታችሁ የተገለጠ ይሆናል። አይምታታብህ። ኃላፊነታችሁ ግልጥ ይሆናል። ብዥ አይልባችሁ። ስለዚህ ሁለተኛው ነገር ደግሞ ኃላፊነትህ ግልጽ፣ በቃ የማትገባበት ነገር ውስጥ የማይመለከት ነገር በቃ አይመለከትም። ኃላፊነታችሁን ለማስተካከል ይሆናችኋል። ፐርፐዝ በጣም የሚያስፈልግበት ደግሞ ሌላው ምክንያት ይሄ ነው። ዲሲፕሊን ይሰጣችኋል። ስለዚህ አካውንተብል ትሆናላችሁ because of the purpose። እህቴ ናት። እህትነት በጣም እግዚአብሔር የሚያከብረው በጣም የሚገርም ነገር ነው። እህትና ወንድም መሆን ለዛም ነው ታውቃላችሁ ዘላቂ ነው። ውዱ እሱ ስለሆነ የሰማችሁኝ ነው። በጣም ፕሪሸስ ስለሆነ አደራችሁን ርካሽ ነገር እንዳይመስላችሁ። በጣም ፕሪሸስ። ለዛም ነው ታውቃላችሁ ባልና ሚስት ከሆናችሁ በኋላ ራሱ እህትነቱ አይገርም፣ ወንደርፉል ስለሆነ። ወንድምና እህትነት በጣም የከበረ ተራ ነገር እንዳታደርጉት፣ የከበረ ነው። ወንድም መሆን አንድ ነገር፣ እህት መሆን አንድ በጣም የከበረ ነው። ግን ስታንዳርድ አለው፣ ልክ አለው። ዲሲፕሊኑ አብሮ የሚመጣው ለዛ ዘን ወንድምሽ ከሆነ something ሳይመለከቱት he is not your counselor, he is not your mentor, above all ደግሞ he is not your husband። ሌላ ቃላት ነገር ባልሽ አይደል። ኢሞሽናችሁ ቅድም ኦልሬዲ አንስቼው ስለነበር ከዝኑ ጋር ስናወራ እዚህ ልድገመው። ለምሳሌ አንድ ሴት ኢሞሽናሊ በጣም ዲስተርብድ ብትሆን እድሜያችሁ ስለሆነ ኢሞሽናችሁ በጣም ዲስተርብድ የሚሆንበት ታይም ባይ ዘ ዌይ ሴቶች ኢሞሽናችሁ በጣም ከፍ ዝቅ እንደሚለው ወንድ ልጅ ደግሞ ቴስቶስትሮናችን በጣም እየጨመረ ስለሚመጣ በዚህ ሰዓት ሴክሹዋል ዲዛይራችን ሃይ ይሆናል። this is biology። ይሄ ናቹራል። ሴክሹዋል ፍላጎታችን ይጨምራል። ግዴታ መሟላት አለበት ማለት አይደለም ነው ብላችሁ ነው የምታስቡ ማለት አይደል። ፍላጎታችሁ ይጨምራል፣ ግዴታ መሟላት አለበት ማለት ሴቶችም ሰውነታቸው ውስጥ ያለው ሆርሞን በጣም ፍላክቹዌት ማድረግ ይጀምራል። ስለዚህ የሴት ልጅ ፍላጎቷ ይቀየራል። ባይዘው ልክ የወንድ ልጅ ፍላጎት እንደሚቀየረው የሴቷም ይቀየራል። ሄልዚ ነው፣ ናቹራል፣ ትክክል ነው። እንደዛ መሆን አለበት። እንደዛ ካልተሰማሽ መታከም ነው ያለብሽ። እንደዛ ሊሰማሽ ነው የሚገባው። ግን ይሄ ማለት ፉልፊል መደረግ አለበት ማለት አይደለም። ለምሳሌ ወንዶች
ያለንበት እድሜ እየጨመረ ሲመጣ የቴስቴስትሮን ሌቭላችን በጣም ስለሚጨምር ሴክሹዋል ዲዛይራችን ይጨምራል። ሴቶች ኢሞሽናል ኢምባላንሳችሁ ከሚመጣበት ምክንያት ዋናው ኢዝ ኦክሲቶሲን። ሰውነታችሁ ውስጥ ኦክሲቶሲን የሚባል ኬሚካል አለ። ያ ኬሚካል በከፍተኛ ሁኔታ ይጨምራል። ያ በጣም ከፍተኛ የሆነ የስሜት መረበሻ ያመጣል። የሚያመጣበት ምክንያት ለሴት ልጅ ዲዛየር የምታደርገው ደርስበታለሁ ብዬ ነበር እየዘለልኩ ነው ሀሳቦችን ግን ልግባ ችግር። ሴት ልጅ ዲዛየር የምታደርገው ሪሌሽንሺፕ ነው። ሪሌሽንሺፕ ማለት አፍሊክሽን ነው። ጓደኛ መያዝ ሳይሆን ፍቅር ነው የምትፈልገው። ወዳጅ ነው፣ አንደርስታንድ የሚያረጋት ፕሮቴክት የሚያረጋት ነው የምትፈልገው። ወንድ ልጅ የሚፈልገው ሴክስ ማለት ነው። ምን ነው እሺ፣ እናንተን አይደለም ወንዶቹ እዛ ውጭ ያሉት እየሰማችሁ ነው። አለቀ በቃ። ወንድ ልጅ ቴስቴስትሮን ሰውነት ውስጥ ያለው ቴስቴስትሮን ሜጀር ፋንክሽን ነው። ወንድ ልጅ ሴክስ ማድረግ ነው የሚፈልገው። ሴት ልጅ ደግሞ አፊሌትድ መሆን ነው የምትፈልገው፣ አንደርስታንድ የሚያደርጋት ነው። ስለዚህ ሴቶቹ አይታችሁ ከሆነ በጣም ታይም እንድንሰጣቸው፣ አንደርስታንድ እንድናደርጋቸው፣ ሀግ አድርገን እንድንላቸው ምናምን ይፈልጋሉ። that's oxytocin ናቸው። that's what they need። ልክ ወንዱ ቴስቴስትሮን ወደ ሴክስ ድራይቭ እንደሚያደርገው ባላንስ አድርጎ ስለሰጠን፣ ሴቷን አፍሊክሽን እንድትፈልግ ወንዱ ሴክስ ማድረግ እንዲፈልግ አድርጎ ስለሰጠን ደን that's our natural የሆነ አፈጣጠራችን። ፕሮብሌም ነው ወይ? አይደለም። ወንዶቹ ክሬዚ ነው? yes it's crazy። ስለዚህ ደስ አይልም። ዝም ብለህ ስታስበው በቃ ሴክስ ማድረግ ነው የሚፈልገው የሚለውን ስታስበው ሊደብር ይችላል። ግን ታስቲ ምንም ልረዳ አልችልም። ስለዚህ ፐርፐዝ እጅግ በጣም ጤነኛ ያደርጋችሁ። ምን ማለት ነው? ኢሞሽንሽ ፍላክቹዌት ሲያደርግ የምታገኛቸውን የፕሮቴክሽን ፊሊንጉን፣ የመወደድ ፊሊንጉን፣ ቦታ እንደተሰጠሽ እንዲሰማሽ ማድረግ ያለበት ባልሽ ነው፣ ወንድምሽ አይደለም። ምን አገባውስ? ሰምታችሁኛል ነው? ሰምታችሁኛል አላችሁ? ስለዚህ በቃ አንዳንድ እህቶችን በሆነ ሌቭል መንከባከብ የለብህም። ምን አገባህ አንተ? ወንድም ሆነ ከኔ ጋር ናቸው ወይ? የባል ድርሻ ለወንድም አይሰጥም። ሰምታችሁኛል? በቃ ስለዚህ የሆነ አኩርፋ ምናምን እንድትንከባከባት ሻይ እንድትጋብዛት ምናምን ስትፈልግ ያገባሽ እነሱ ያርግሽ። አያገባኝም እኔ ለሆነ ለሚያገባሽ ሰውዬ እኔ እዚህ መከራዬን ሳይሞልበት ምክንያት የለም። እህት አለም ያገበሱ ሲያገባሽ እህት አላችሁ? እዚህ ፌሎሺፕ ያሉትን አለ በስጋ የተወለዱ እህቶች ያላችሁ፣ ወንድሞች፣ ታናሽ እህት ያላችሁ ወንድሞች ከፍ ምንድነው የምትደብቁት? ከፍ አድርጉት እስቲ። በጣም ባይዘው ፕሪሺየስ ነገሮች ናቸው ታናሽ እህቶቻችን። ከፍ አድርጉ። ስታስቸግራችሁ እንደምታል አስር የመነጫነጭ ማለት ተጂ ረዛና ለካራሎ I know I am her younger older brother እኮ ነኝ። I am her elder brother። እኔን ነው የምጠብቀው፣ አውቃለሁ እኔን ነው የምጠብቀው። እኔን ልንከባከባት የሚገባው። አዎ ዲስአፖይንት ላረጋት እችላለሁ እንደዛ ሳረግ። አዎ አላቅም እኔ ዲስአፖይንት ለማረጋት፣ አውቃለሁ ዲስአፖይንት ለማረጋት እና እኔ ባሏ አልሆነ ነው የምለው። ማንም ሲተገኝ ሃይ እዛ ራሱ ይቻላል እንዴ ናገባኝ እኔ ለምን ምን ነች? ሄሎ ሲሆን ለምን እንደሚቀየረው ሄሎ ሲሆን ተሟዘዘው እዛ ድረስ ምናምን ትሄድ ምን እህት አይደለች? እህት እኮ ናት። በቃ እህታ እንደ እህት አክታርጋ ቤት ያለችውን እህት እንደምታረጋት ማለት እኮ ነው። እዚህ አስሬ በቃ አይደለም አንተን ማግኘት ነው የፈለኩት። እንትና ማለት እሱም ወንድምሽ ፕሬዝ ጋድ እኔ ብቻ ነኝ ወንድምሽ። እዚህ በጣም ብዙ ወንድም ነው ጌታ የሰጠሽ። ጌታ ይባረክ። 100 እጥፍ እንዳለ ይኸው 100 እጥፍ ነን። እዚህ ብዙ ነን። በቃ እኔ ብቻ አላስፈልግሽም። ብዙ ሰው አለ፣ ብዙ ሰው አግኝ። እንደምን አክት ማድረግ ነው? እንደ ወንድም አክት ማድረግ። Be genuine for yourself. That is the purpose and that is what I am going to do. እህቶችም እንደዛው አይመለከታችሁ ነገር ውስጥ ገብቶ መፈትፈት አይስፈልግም። ከእህቶቻችሁ ጋር ሴክሹዋል ቶፒክ አንስታችሁ ተው አይደል? ማለት ለምክር ካልሆነ እሱም ደግሞ ፕሮቶኮል በሆነ መንገድ በቃ ይታወቃል። ሲወራም ልኩ ይታወቃል። አለቀ። እህት አይደለች እንደዛ ነው የምትሆነው። ፐርፐስ። ሁለተኛው ከፐርፐስ በኋላ ኢዝ ኮሚኒየን፣ ህብረት ማድረግ፣ ዩኒየን ማድረግ። ያንን ፐርፐስ በሚሰጣችሁ መነጽር ልክ ህብረት ማድረግ። that is called communion።
መካፈል ማለት ነው። ኮሚኒየን የጌታን ስጋና ደም ስንወስድ የምንጠቀምበት ቃል ነው። ቴዎሎጂካሊ አክቹአሊ በጣም የምንጠቀመው ለሱ ነው። ኮሚኒየን የጌታን ስጋና ደም ስንወስድ የምንጠቀመው ቃል። ለምንድን ነው የምንጠቀመው? የጌታን ስጋና ደም ስንወስድ ከማን ጋር ህብረት ስለምናረግ? ከማን ጋር ህብረት ስለምናረግ? ከጌታ ጋር ህብረት ስለምናረግ። ስለዚህ ሁለተኛው ደግሞ ምን ከሰጣችሁ በኋላ ፕሪንሲፕል ከሰጣችሁ በኋላ ሁለተኛው ስቴፕ ኢዝ ኮሚኒየን። አሁን ኮሚኒየን ላይ ስንመጣ ነው የሴክስ ቶፒኮች ምናምን የሚነሱት ማለት ነው፣ የኮሚኒየኑ አካል ስለሆነ። ስለዚህ ሁለተኛው እዚህ ላይ የምናየው ኮሚኒየን የሚለው ነው። ጥቅሶቹን ያላነበብኩት ረጃጅም ስለሆኑ ግን ጥቅሶቹን ማንሳት ጀምራለሁ። የመጀመሪያው የኮሚኒየን አይዲያ፣ የኮሚኒየን ሐሳብ ወይም የኮሚኒየን ሐሳብ እየጻፋችሁ ላላችሁ ሰዎች ነው ትንሽ የምታገሰው። ኮሚኒየን የሚለው ሐሳብ ወይም ወደ ህብረት መምጣት ማለት በተሰጣችሁ ልክ ነገሩን መለማመድ መጀመር ማለት ነው። ወንድምና እህት ነን። ወንድምና እህት ከሆነን እንደ ወንድም መገለጥ፣ እንደ እህት መገለጥ፣ እንደ እህት መሆን። እግዚአብሔር እህትነት ውስጥ ያስቀመጣቸው ዩኒክ ነገሮች አሉ። ወንድምነት ውስጥ ያስቀመጣቸው ዩኒክ ነገሮች አሉ። እነዛን ነገሮች መለማመድ። ሴቶች እናንተን ስለማገኝ በደንብ ከእናንተ ጋር እናወራለን። ስፔሻሊ ሴትነት ላይ በደንብ እናወራለን። ሴት ልጅ ማቹሪቲ በጣም እየጨመረ መምጣት ስላለበት፣ ሴት ልጅ ኢኩዊቲዎች መምጣት ስላለበት፣ ወንዶችም እንደዛው ወንድምነትን ኤክስፒሪየንስ ማለት ወንድም ነው የምትሆነው። ወንድምነትን ኤክስፖዝድ ነው። አዎ ወንድምና የሆነ ቀን ለሆነች እህት ደግሞ ባል ትሆናለህ። ባልነት ግን ለሷ ብቻ የተቀመጠ። ስለዚህ እኔ የባል መልኬን ሴት ሁሉ ላይ ስገልጣሉ ምን አይነት ባል እንደምሆን እኔ ከማገባት ልጅ በስተቀር ማንም ምን አይነት ባል እንደምሆን እንዲያውቅ አልፈልግም። ሊገምቱ ይችላሉ። መቼስ ግምት አይከለከልም። ኢትዮጵያ ውስጥ ነው መገመት መብታቸው። ማወቅ የምትችለው ግን እሷ ብቻ። ስለዚህ ቢ ላይክ ዳት እንደ ዲሲፕሊን ያ መለማመድ ስትጀምሩ ኢዝ ኮልድ ዩኒየን፣ ህብረት ይባላል። አሁን ወደ ባልና ሚስት እንምጣ። ጤናማውን አስተሳሰብ የሚሰጠን እሱ ስለሆነ የኤፌሶን መጽሐፍ ላይ ያለውን ክፍል ላንብብላችሁ። ሙሉን አላነብም። እሱ ነው ቢሆን ኤፌሶን ላይ ያለው ክፍል ከቁጥር 21 ጀምሬ እስከ 27 ድረስ ላንብበው። ለእያንዳንዳችሁ በክርስቶስ ፍርሃት የተገዛችሁ ሁኑ። ሚስቶች ሆይ ለጌታ እንደምትገዙ ለባሎቻችሁ ተገዙ። እስቲ ጮክ በሉና ሚስቶች ሆይ። እዚህ ያለ ስለማይመስለኝ ሁላችሁም በሉ እስቲ ሚስቶች ሆይ ለጌታ እንደምትገዙ ለባሎቻችሁ ተገዙ። አራነት የመጀመሪያ ብዙ ወንጀል ከተሰራበት ጥቅስ ማለት አንዱ ይሄ ነው። ሴቶች ለወንዶች ተገዙ ይላል ይሄ ክፍል። ሳነብ አልሰማችሁኝም? ሳነብ አልሰማችሁኝም? ሴቶች ሆይ ለወንዶች ተገዙ ይላል አይደል? ብር የሚለው ሚስቶች ሆይ ለወንዶች ተገዙ ይላል። ለባሎቻችሁ ምን ማለት መሰላችሁ? አንዲትን ሚስት የሆነች ሴት ለምንሽ ተገዢ ነው የሚለው። ከዛ በተረፈ ወንድና ሴት እኩል ናቸው ነው መጽሐፍ ቅዱስ የሚያስተምረው። ደን ያገባሽ ሰዓት ላይ ግን ባሌ ነው ብለሽ አይዱ ብለሽ ከገባሽ በኋላ ተገዢ። that is the principle። ለዛ ነው ከማግባትሽ በፊት አይዱ ሳትይ በፊት እኩል ናችሁ። ሰው አለ ከኔ ጋር አይዱ ከማለትሽ በፊት ድምጽ አለ፣ መብትሽ ነው፣ የፈለግሽው ማለት ትችያለሽ። ምን ሳትይ በፊት ነው ግን አዎ እሺ ብለሽ ተስማምቻለሁ እኔ በገዛ ፈቃድ። እዛ አንዳንዴ ተካላችሁ ፓስተሮች ወደው መስሏቸው ማይክሮፎኑን አስጠጉላት የሚሉ አልሰማንሽም የሚሏት ወደው መስሏል። ተስማምታ ነው ለማለት እኮ ነው። የሁሉ ሰው መስክሯል ለማለት ነው። እሺ ብላ ነው የገባችሁ። ለማን? ለመገዛት። that is what you say I do for። እዚህ የለም ያልኳችሁ ለዛ ነው። ተገዙ ብሎ የሚላችሁ ለማን ነው? መርጠሽ ነው ያገባሽው። መገዛት ግዴታሽ ነው። ኧረ እኔ ለእሷ አልገዛም ካልሽ ማን አግቢዋለሽ? በግድ ያጋባሽ የለም አይደል? ካገባሽው ግን ትገዢለታለሽ። ስለዚህ መጀመሪያ ማወቅ ያለብሽ ልታገቢው እንደሆነ ስታስቢ ልትገዢለት ፈቃደኛ እንደሆነሽ ማወቅ አለብሽ። አራነታ አሁን ብዙ ይሄት ውስጥ አያስቀምጥ። ከዛ ባሎች ሆይ ክርስቶስ ቤተክርስቲያንን እንደወደደ ሚስቶቻችሁን ጌታ ይባል ሚስትህን እህትህን አይል
ማን ቤተክርስቲያን እንደወደደ that's why always ሁሌ ከአይምሯችሁ እንዲጠፋ አልፈልግም። እግዚአብሔር ሴቷን ያዘዛት ምን አርጊ ብሎ ነው? ሰብሚት አርጊ አይደል? ስለዚህ submission is reserved for the female while crucifixion is for the male። ስለዚህ አየህ ለሴቷ ተገዢ ብሎ ያላት ለወንዱ ሙትላት ብሎት፣ ለዛውም የመስቀል ሞት ክርስቶስ ቤተክርስቲያንን እንደወደደ ራሱንም አሳልፎ እንደሰጣት። ስለዚህ ሴቶች በጣም ከባድ ትእዛዝ የታዘዛችሁ የሚመስላችሁ ከሆነ ጤነኛ አይደላችሁ። ጋር ክሬዚ። ወንዶቹ የታዘዝነው you need to crucify them። ከዛ ጤነኛ የሆነም ትዳር የምትፈልጉ ሰዎች በዚህ መርህ ነው የሚገነባው። ወንዱ ምን ያደርግላታል? ወንዶች ነው የሚነግሩኝ። ምን ያደርግላታል አልኩ? ይሞትላታል። ይሞታል። ፍላጎቱን ይገላል፣ ቅዱን ይገላል፣ ኮሙኒኬሽኖቹን ይገላል ማለት ነው። እንደዛ ማለት ነው። ለዛም አይታችሁ ከሆነ ጤነኛ የሆነ ትዳር የሚመሩ ሰዎች እንደዛ ነው የሚሆኑት። የሆነ ሰዓት ላይ 15000 ጓደኛ ነበረው፣ ካገባ በኋላ 15000ም ናቸው ይበጣል። ፕራይዚንግሊ አንድም አይቀርም። ከዛ ሴትዮዋ ክፉ ስለሆነች ሳይሆን he is going to kill so many። ህይወት እንደዛ ነው የሚያደርገው። ይሞትላታል ማለት መቼስ ሄደን መስቀል ላይ እንንጠለጠል። ከዚህ በኋላም ስለማያስፈልግ ሌላ መስቀል ላይ የሚወጣ ምንድነው የምናደርገው? we are going to kill things። በእኔና በእሷ መካከል ያለውን ሪሌሽንሺፕ የሚያበላሽ ምንም ነገር እኔ እጅ ላይ ካለ ይሞታል፣ ገለዋለሁ። ባህሪ ከሆነ ገለዋለሁ። ማይመቻት ዲሲፕሊን ከሆነ ያለው እኔ ላይ ገለዋለሁ። ግን ለሚስቴ ነው የሚል ሴቶች ለእንዲህ አይነት ወንድ ነው የምትገዙ። ቴክኒካሊ የሚሞትላችሁ ወንድ ያየው ነገር ስላለ ብዙ ጊዜ ሰብሚሽን ዲፋይን የሚደረግበት መንገድ በጣም የተበላሸ ነው። ቤተክርስቲያን ውስጥም ስለምንጠቀም የተበላሸ ነው። ሰብሚሽን ቃሉ ራሱ ዴፊኒቲቭ ቃል፣ ዲፋይን የተደረገ ቃል። it is submission። በምን ስር መግባት ማለት ነው? በተልእኮ ስር መግባት ማለት። መገዛት ማለት ባይዘው ለሴት ልጅ ወይኔ ውዴ ባሌ ምናምን ማለት አይደለም። እሱም ጥሩ ሆኖ ሳለ በጣም አስፈላጊው ግን በምን ስር መግባት ነው? በሱ ሚሽን ስር መግባት። ለዛ ነው አንድ ሴት እከሌን ላገባው ብላስተማ እኔ ለምሳሌ እንዳልኳችሁ ብዙ ሰዎች ካውንስል ስለማድረግ ከማግባታቸው በፊት ላስተዋውቅ እጮኛሽ ከሆነ አታስተዋውቂ። ቢኮዝ የምሰጥሽ ኮሜንት ከፖዚቲቭ ውጪ ምንም ሊሆን ይችላል። ምን አይነት ባል ልትይዥ እንዳሰብሽ ከሆነ ግን እናገኘውና እናውራ። እኔ የተለየ ነገር ላደርግ ሳይሆን እናውራ። ከዛ ሳገኘው እንዲያወራኝ የምፈልገው ሚሽን ነው እና የምጠይቀው where are you going? የት እየሄድክ ነው? ምን እያቀድክ ነው? ምን እያሰብክ ነው? what's your plan? ከዛ አንዳንድ የሚነግረኝ ነገሮች በጣም ቻይልዲሽ ፋንቴ ዲዝኒላንድ የሆነ ህይወት የሚነግረኝ ከሆነ ይሄ ሰውዬ አያዋጣሽም። ካርቶን ፊልም ነው የምትሰሩት ተከታታችሁ በሰማጁኝ ነው። ፀጉርሽን በመስኮት ወርውረሽለት መውጣት ሊመኝ ይችላል ይሆን። ስለዚህ አያስኬድሽ። ይሄ ልጅ ፋንታሲ ላይ ነው ያለው፣ ገና ሪያሊቲው አልገባውም። ስለዚህ ጊቭ ሂም ታይም። ሚሽኑን ምን ያድርግ ያጥራ። ካንቺ በፊት የልጅ ሚሽን ነው የሚያስፈልገው። የምትወጁም ከሆነ this is not the time for relationship። ታይሙ አይደለም። ምኑ ስለሚቀድም ሚሽኑ ይቀድማል። ለምን? በዛ ሚሽን ስር ነው የምትገቢው። ከዛ እሱ ምንም ታሪክ የሚመስል ውሸት የሚመስል አይነት ታሪክ የሚያወራሽ ከሆነ ያንን ህይወትሽ አድርገሽ በዛ ስር ልትገዢ ነው which is dangerous። ለዛ ነው ቅድም እያነሳውላችሁ ነበር። በነገራችን ላይ ወንዶች ከተሰጠን ትልቅ ፖቴንሻል መካከል አንዱ ያየነውን ነገር መድረስ እንድንችል የሚያደርግ አቅም ተሰጥቶ ወዳየነው ነገር እንድንደርስ የሚያደርግ ኤንድ ሴቶች ደግሞ በስራችን የሚገቡ ሴቶች ወንዶች ናቸው የምትሰሙኝ። አሁን በስራችን የሚገቡ ሴቶች ደግሞ ቻሌንጅድ አይሆኑበት which means አንተ ነህ ሼፕ የምታረጋት ሴት። አንተ ስለምትቀርጻት ምናልባት ለዛ ደረጃ አልተዘጋጀች ይሆናል። ዛሬ ስታገኛት it doesn't matter, you are going to build her up። እንደዛ ነው የሚለው ቀጥሎ በቃሉ አጥቦ አይደል? እድፍና የፊት መጨማደድ እንዳይገኝባት አድርጎ ለራሱ ያቀርባታል። ስለዚህ አንድ ሴት she is going to be my wife ከዛ equipped ሆና ነው የምትመጣው ብለህ ካልክ somebody ነው equip ያረጋት። ከኔ ጋር ናችሁ? አልታየም? የኢትዮጵያ መንግስት አስታጥቆ የኤርትራ መንግስት ሊያሰማራ አይችልም። ኢትዮጵያ መንግስት ካስታጠቀ የኢትዮጵያ መንግስት ነው የሚያሰማራ። ስለዚህ የሆነ አቶ ከበደ ያስታጠቃትን ሴትዮ አምጥተህ ልታገባት አትችልም። እሷን ያስታጠቃት አቶ ከበደም ከሆነ የመጀመሪያ ትጥቅ ማስፈታት የሚባል ቦታ ልትወስድ ትጥቅ ነው የምትፈታው ሴትዮ።
ያቶ ከበደ ነበርሽ፣ አሁን የኔ መሆን አለብሽ። ትጥቅ ነው የምትፈጪው መጀመሪያ። አነጋገር እንደዚህ አይደለም፣ አዋዋል እንደዚህ አይደለም፣ ሚሽናችን እንደዚህ አይደለም። የምንግባባው አዲስ ሌላ ትጥቅ ነው የምትታጠቀው። ነው ጋር የሰማችሁኝ ነው። እዛ ብዙ ጊዜ አይታችሁ ከሆነ ለምሳሌ ሴቶች ይሄንን በደንብ ያያችሁት ይመስለኛል። እናንተ ላይፍ ውስጥ ሳይሆን ወደፊት አይታችሁ ምለው ለዛ ነው እናንተ ላይፍ ስለማየው አይታችሁ ከሆነ እኮ በጣም ኢኩፕድ የሆኑ ሲመጡ ሴቶች በጣም የተማሩ የሆኑ ሲመጡ ምናምን ብዙ ጊዜ ባል አያገኙም ይባላል። እና ባልም አያገኙት ብዙ ሰው የሚመስለው ወንዶቹ ኢንቲሚዴትድ ስለሚሆኑ ነው። እና ታዲያ ሰውየው ገና ቆመ ጠብቀኝ ጠመንጃ ታጥቆ የሚዞር ሰውዬ ክላሽንኮቭ ይዘሽ ስትመጪ ምንም ይሆን ይመስልሽ? እንዴት ነው ኢንቲሚዴትድ ነው? አንቺ ታንክ ነው እየነዳሽ የምትዞሪው። ማስተርስ አለሽ፣ አለሽ፣ በጣም ተምረሻል፣ ሪሌሽንሺፕ ላይ ኤክስፐርት ነሽ፣ ነሽ፣ በጣም ብዙ ኤክስፒሪየንስ አለሽ፣ ቢብሊካል ኖሌጅሽ በጣም ከፍ ያለ ነው። ከዛ ደግሞ አልወደውም ቃሉ ግን በቃ ጓደኛ ሊያደርግሽ የሚሞክረው ሰውዬ ደግሞ ገና እዚህ ብር ነገር ነው ያለው። ጭንቅላቱ ገና አግኝቶሽ ገና ማውራት ስትጀምሩ ሳቅሽ ነው የሚመጣው። ይሄ ሰውዬ ደግሞ ካንቺ በላይ አንቺ ሳቅሽ ነው የሚመጣው፣ እሱ ሽንቱ ነው የሚመጣው። መቼ ነው ተነስቼ የሚሄደው ከዚህ ሴት ይተቀበል? ምን ጥያቄ አለው? ከዛ ተነስቶ ሲሄድ በጌታ በኢየሱስ ስም አትሆንም፣ ታካብዳል። ብዙ ስም ነው የሚሰጥሽ፣ ግን ምክንያቱ እሱ ነው። ሳገኛ ሽንቴ ነው የሚመጣው ማለት ነው። አታዋጣም ማለት ለምን? you are going to be equipped። ስለዚህ ሴት ልጅ በጣም ኢኩፕድ የሆነች ስትመጣ ምን አይነት ወንድ ነው የምትፈልገው? ከሷ በላይ ኢኩፕድ የሆነ ወንድ። እና sometimes they are rare in the market። ኢኩፕድ የሆኑ ወንዶችን ማርኬት ውስጥ ማግኘት በጣም ከባድ ነው በእውነት። አባቱ እናርግላችሁ ድምጽ አይሰማም ከሆነ አሁን እንደዛ ያለኝ አላሉ የዝም ብሏል። ተስማምቷቸዋል። ስለዚህ ምን መሆን ኢኩፕድ መሆን ለሴቶች ግን ምን ወቁ ወንዶች፣ ይሄ ተሰጥቶናል። ወደምንሄድበት አቅጣጫ ምን አይነት ሴት ከኛ ጋር አብራ እንደምትሆን ምን ማድረግ እንችላለን? ኢኩፕ ማድረግ ማስታጠቅ ሴትን እንችላለን። አንዱ ሊኖረን የሚገባ ብቃት ነው። ዩኒየንን ስታነሱ የምታነሷቸው ነገሮች አንዱ ይሄ ነው። ሁለተኛው እነኚህ የፐርፐዝ አላይመንቶች አብረን እንደምንሄድ መግባባቱ ከተፈጠረ በኋላ ያንን ዩኒየን የሚያጠነክረው ሴክስ። ሴክሹዋል ዩኒየን ወንድና ሴትን አንድ ያደርጋቸዋል። እንደዛ ነው የሚለው። ሁለቱም አንድ ስጋ ይሆናሉ አይደል? ወንድና ሴት አድርጋ ከዛ ሁለቱ አንድ ስጋ ይሆናሉ እኮ ነው። አይ ይቀላቀላሉ ማለት አይደለም አደረጋችሁ። ለተቀላቀሉም ሰዎች አይተን አናውቅም። እንደዛ ቢኖር ሴክሹዋል ፒዩሪቲ ማስተማር አያስፈልግም። ወንድና ሴት ከተጋቡ በኋላ ቢደባለቁ ነው ሴክስ ካደረጉ በኋላ የሚደባለቁ ቢሆን ምን ሴክሹዋል ፒዩሪቲ ለምን እናስተምራለን? እያየናቸው ተደባልቀው ስለምናያቸው። አንተም ተጠንቅቀን የምትኖረው ማይሆን ቦታ ሄደህ ዝም ብለህ አትጋደም። ኢሞሽናሊ ኤንድ ስፒሪቹዋሊ ግን that's what happened። ብዙ ሰዎች ምን ይሆናሉ? ኢንታንግልድ። ቃሉ ትክክለኛው ቃል መቀላቀል አለ። ኢንታንግልድ ነው መተሳሰር፣ ይተሳሰራሉ። ስለዚህ ሴክሹዋል ኢንቲሜሲ ምንድነው የሚያደርገን? ያስተሳስራል። አንድና ሴትን ይገምዳቸዋል ማለት ነው። አብረው እንዲያያዙ ያደርጋቸዋል። ስፒሪቹዋሉን አስፔክት ልንካና ቶሎ ልመለስ ወደ ጠቃሚዎቹ ነገሮች። ስፒሪቹዋሉ አስፔክት ሴክስ ከአንድ ወንድና አንድ ሴት ሲያደርጉት ሄልዚና ጤናማ የሚሆነው በሜሬጅ ውስጥ ብቻ የሆነው እግዚአብሔር ስለሆነ ፕሮፖዝ ያደረገው። በነገራችን ላይ ሴክስን ዲያብሎስ አይደለም የፈጠረው። ዲያብሎስ ከሜሬጅ ውጪ ያለውን ልምምዶች ያመጣው ዲያብሎስ። እግዚአብሔር ግን ኢንቴንሽኑ አንድ ወንድና አንድ ሴት የመቆራኘታቸው ልክ፣ የመተሳሰራቸው ልክ፣ የመያያዛቸው ልክ መጨመር ስላለበት ስሩ ላይፍ አብረው እንዲቀጥሉ ነው ሴክስን የሰጠው። አንድ ወንድ ከአንድ ሴት ጋር እኩል ባላንስ ስለሆነ ሴት ከወንድ ጋር አብረው ሲተኙ የመጀመሪያው የሚፈጠረው ነገር they get entangled together፣ ይተሳሰራሉ ማለት ነው። ይገመዳሉ አብረው። ትዳር ውስጥ ሲሆን ይጠነክራሉ ይባላል። ትዳራቸው ይጠነክራል። ዩኒቲያቸው እየጠነከረ ይመጣል አይደል? በአንድ የተገመደ ገመድ አይበጠስም አይደል የሚለው ምሳሌ። ስለዚህ እየጠነከሩ ይመጣሉ። ጠንካራ ነገር መጎተትም ይችላሉ። ከዛ በኋላ አቅማቸውም አንድ ላይ ይሆናል። ግን አብሮ ማወቅ ያለባችሁ ነገር ውጊያቸውም ኢንታንግልድ ያደርጋል። ትግላቸውም አብሮ ነው የሚጋመደው። ውጊያቸውም ይጋመዳል። ስለዚህ አንድ ወንድ ከአንድ ሴት ጋር ሲተኛ ተካፍሎ የሚነሳው ረክቶ ኢጃኩሌት አድርጎ አይደለም የሚነሳው።
በዛም ኢሞሽን ድሪቭን የሆነ ሪሌሽንሺፕ ፕሮብሌም አንዱ እሱ። በቃ ሴክስ አድርጎ ከተነሳ በኋላ በቃ ረክቶ የሚነሳን ይመስለው። ኖ ረክተ ሳይሆን የምትነሳው ቀንበር ተሸክመን የምትነሳው። ምን አይነት ቀንበር? አንተ ራስህ የነበረብህ ነበረ፣ ደግሞ ከባድ ነው። ዝም ብለህ ዘላ አልጋ ውስጥ የምትገባ ከሆነ ደግሞ አንተ ራስህ ቀንበሩ የብረት ነበር፣ እዛ ላይ ሌላ ደግሞ ብረት ቀንበር የተሸከመ ሴትዮ ቀንበር ተሸክመን የምትነሳው። በዛን አፍተር ኦይል ጎብጣ ነው የምናገኘው። ምንም ጥያቄ ነው። you thought you are enjoying ከሆነ ፖይንት በኋላ ግን you are destroyed። ከዛ ዲስትራክሽኑ ደግሞ እንደዚህ ቀላል አይደለም። በተለይ ደግሞ ኢትዮጵያ ውስጥ ውጭ ሀገር there are counselors ካልቸራቸው ደግሞ ግልጽ ነው። ዝሙት ያደረገ ሰውዬ በቃ እኔ ዝሙት አድርጌያለሁ ብሎ ተናግሮ ነገር ማቀለል ይችላል። ኢትዮጵያውያን ደግሞ ከድነን ነው ሁሉ ነገር። ስለዚህ ምንም ሳናጋራ ነው እንዲህ አይነት ኃጢአቶች ደግሞ መናዘዝ ይፈልጋሉ። ለመታደስ መላቀቅ ይፈልጋሉ። ኢዚ አይደለም። ብዙ ሰው የታየለት ቦታ የማይደርስበት ምክንያት ሴክሹዋል ሲን ነው። አጠገባችሁ ላለው ሰው ንገሩት፣ የትኛውም የዝሙት ኃጢአት በሉት ወደ ግብህ እንዳትደርስ ያረጋል። ብዙ ወጣቶች ልጆች እያለን ብዙ ሳይነገረን ከምንጠፋበት ምክንያት አንዱ ይሄ ነው። ዲያብሎስ ሩቅ መሄድ የሚችሉ ሰዎችን መንገድ ላይ የሚያስቀርበት ቁልፍ የሆነ መጠቀሚያው ዝሙት ነው። ከግብ ያስቀራቸዋል። ስለዚህ ሴክስ ሰዎችን ምን ያደርጋቸዋል ማለት ነው? ይገምዳቸዋል። እና የቆሮንቶስ መጽሐፍ ምዕራፍ 6 ላይ ሄዱና አንብቡት። ምን ሆነሃል ብሎ ባይዘው የሚሞግተው እንደዛ ብሎ ነው። ከጋለሞታ ጋር ልትደባልቀው አማረህ እንዴ ይላል። ይሄ ማለት ባይዘው ዝሙት ከምትሰራ ሴት ጋር ማለት አይደለም። እና በጣም ስለሚያው ምን ታደርጋለች? መታገስ ይጠይቃል። ከዛ ቢብሊካል ኢንተርፕሬቴሽን እዛ ውስጥ አልገባ፣ ግን የመጽሐፍ ቅዱስ የፍቺ መንገዶች መጽሐፍ ቅዱስ እንዴት ተፈታ የሚለውን ደግሞ ስትመለከቱ በማህበረሰቡ መረዳት ልክ ስለሚፈታ። ለምሳሌ ስለ ሴክሹዋል ኢሞራሊቲ እዛው ላይ አለላችሁ ቁጥር 18 ላይ ሴክሹዋል ኢሞራሊቲ የሚለው የእንግሊዘኛ ቃል በብዙ ቦታ ላይ ተተርጉሞ የተቀመጠው ኢንክሉዲንግ ዘ ኪንግ ጄምስ ፎርኒኬሽን ተብሎ ፎርኒኬሽን አይድኖ ነው የአማርኛ ትክክለኛ ትርጉሙን አላውቅም። ግልሙትና ነው ቻይንዌስ እንደዛ ተብሎ ነው የተቀመጠው። የግሪኩ ቃል ግን ፖርኒያ ነው። that's why ፖርኖግራፊ ማለት ፖርኒያ ኢንግራፊ ፖርኒያን በምስል ማለት ሴክሹዋል ኢሞራሊቲ ኢን ኢሜጅ ማለት ነው። ፖርኖግራፊ ዲያብሎስ ጄኒውን ነው ለፊት ነው የሚነገር። ፖርኖግራፊ ኢዝ ሴክሹዋል ኢሞራል ነቃላችሁ ነው። ጠቃሚ ፖይንት ነው እሱ። እየሰማችሁኝ ነው አላችሁ? እየገባችሁ ነው ማውራት? ብዙ ነገር እያነሳው ስለሆነ ዲፕ ማልገባው ጊዜ ስለማይበቃኝ 15 ቀን ላስተምራችሁ ይችላል። ችግር የለብኝም። ስለዚህ አሁን ያነሳነው ብቻ እናንሳ። እኔ ቆሮንቶስ 6 ላይ ያለው አንድ አካል አልሆኑም ይላል እና ወስደ ከጋለሞታ ጋር ብሎ የሚለው ለዚህ በዚህ ጋለሞታ የሚለው ፖርኒያ ያልኳችሁ ቃል ትክክለኛ ትርጉሙ ጥቅም ለማግኘት ከራሱ ስታንዳርድ ወርዶ ስጋውን አሳልፎ የሚሰጥ ሰው ማለት ነው። that's why ጋለሞታ የሚለው ጋለሞታ ማለት ሴተኛ ዳሪ ማለት ነው። ሴተኛ ዳሪ ገንዘብ ለማግኘት ለወንድ ካላት ስታንዳርድ ወርዳ ስጋዋን ብር አለኝ ለሚሉ የምትሰጥ ሴት ማለት ነው። that's why በዚህ ፖርኒያ የሚለው ቃል ለሴክሹዋል ኢሞራሊቲ ብቻ ነው የሚጠቀሙበት። ለአይድል ወርሺፒንግም ተጠቅሞበት፣ ለጣዖት አምልኮም ተጠቅሞበት። እኔ ጋር ናቸው እንዲወስደህ ስጋህን ራስህን ከጋለሞታ ጋር አንድ የምታደርገው የሚለው ለዛ ነው። ጳውሎስን ያስጨነቀው በአካል የሚመጣው ሴክሹዋል ኢንተርኮርስ ብቻ አይደለም። ጳውሎስን ዲስተርብ ያደረገው ሄደህ እየተገመድክ ያለኸው ስታንዳርዱ እንዲህ ከሆነ ሰው ጋር ነው። የሰማችሁኝ ነው? ስለዚህ ሴክስ ውስጥ ኢንጆይመንት ሊኖር የሚችልበት ብቸኛው ምክንያት ሜሬጅ በሚባል ፕሮቶኮል ውስጥ ነው። ያ ማለት ምን ስለሚያረጋቸው? ባልና ሚስትን አንድ ስለሚያረጋቸው፣ ገምዶ ወደ አንድነት ስለሚያመጣቸው። ኢንጆይመንቱ ውስጥ ታዲያ ባልና ሚስት አንድ መሆናቸው ውስጥ የሚስቱን ሸክም ይካፈላሉ? አዎ ይካፈላል። ግን that is one of the part of enjoyment። ለምን? ቅድም ፐርፐዝ ስናወራ አንዱ ትዳር ውስጥ ያለው ፐርፐዝ እሷ ምን እንድትሆን ነው? የኔ እንድትሆን። ስለዚህ የእሷ የሆነው ሁሉ የኔ እንዲሆን፣ ቃል ኪዳኔም በድካም ይሁን በብርታት አይደል? በበሽታ ይሁን በጤንነት። በሌላ ቋንቋ ምን እያልኩ ነው? የእሷ የሆነ ሸክም ሁሉ የኔ እንዲሆን ምን ብያለሁ? ተስማምቻለሁ። ስለዚህ የግብረ ሥጋ ግንኙነት ስናደርግ ልክ
የሷ የሆነ ሸክም እንዳለ እኔ ላይ ሲጋባ it is wrong, actually it is the purpose። አንድ ልጅ ግን ቆንጆ ስለሆነች ብቻና ስለወደድኳት ከዛ የኔ ቴስቶስትሮን ሌቭል እዛ አናቴ ላይ ስለወጣ ሴክስ አድርገን ስነሳ ግን አይዱ ያላልኩበት ሸክም ተሸክሜ ነው የምነሳው። ከዛ በጣም ብዙዎቻችሁ ማታስተውሉት ደግሞ the spiritual connections will follow። እና ኮኔክት የምታደርጉት ከልጅቷ ይሄ ፊዚካል ድካም ብቻ አይደለም እላችሁ። ልጅቷ ነጭናጫ ከሆነች ነጭናጫነት አይደለም እያወራሁ the demonic connections አጋንንቱ ዓለም ውስጥ ያሉ ኮኔክሽኖች ሁሉ አብረው ነው ፍለድ የሚያደርጉት። ከዛ can you imagine አንድ ወንድ continuously ከተለያዩ ሴቶች ጋር የተኛ ሲነሳ እንደሚሆን የሆነ ሰዓት ላይ የአጋንንቱ ዓለም እንደፈለገ የሚፈነጭበት ሜዳ ነው የሚሆነው። you are no more protected። በዛም ነው ጳውሎስ ወርዶ እንደውም አይታችሁ ከሆነ ኃጢአት መካከል ልዩነት አያደርግም አይደል እግዚአብሔር ቃል። ግን አይታችሁ ከሆነ የዝሙትን ኃጢአት እኮ ሰሟት አረ የባሰበት ነው ሊል ሞክሯል መጽሐፍ። ሌሎቹን ኃጢአቶች ይላል ከስጋ ውጪ ነው የምታረጓቸው። ብትዋሽ ወደ ውጪ ነው የምትዋሽ። ውስጥ የሞላውን ያሳያል በርግጥ ወደ ውጪ። ይሄ ግን እኮ አለ ፊዚካል አደጋው ራሱ ከባድ ነው። በአንተ ላይ ይዞ የሚመጣው አደጋ ራሱ ከባድ ነው። ከዛ ሰርፕራይዚንግሊ አንዱ ሪሊጅንን ከክርስቲያኒቲ የሚለየው ይሄ ነው። እውነተኛው ክርስትና ሃይማኖትን የሚለየው ይሄ ነው። ሁሉም ሃይማኖቶች when it comes to sexual purity ምንም አይነት ስታንዳርድ የላቸው። እንደውም አንዱ ታይፕ ኦፍ ወርሺፓቸው ነው። ኤንሸንት የነበሩትማ እንደውም ታይፕ ኦፍ አምልኳቸው። ከዛ እስልምናን ደግሞ ካያችሁት ደግሞ ጭራሽ እንደውም ኢቭን ፓራዳይዛቸው ራሱ ሴንተሩ ሴክስ ነው። ክርስቲያኒቲ ብቻ ነው በጣም ሲሪየስ የሆነው የሴክሹዋል የሆነው ኢንቲሜሲ ላይ። ለምንድን ነው በጣም ሲሪየስ የሆነው? እግዚአብሔር በሰው ልጆች ውስጥ የከበረ አጀንዳ ስላለ። በእያንዳንዳችሁ ህይወት ያለው ሐሳብ ትንሽ አይደለም። ኖረህ እንድታልፍ አልመጣህም። ንገሩት አጠገባችሁ ያለው ድንገተኛ አይደለህም በሉት። ዝም ብለህ እያለፍክ አይደለም። እግር መንገድህን አልመጣህም። እግዚአብሔር በአንተ ዓላማ አለ። ያን ዓላማ ደግሞ ታሳካለህ። ዝም ብላችሁ ፓሰር ባይስ አይደላችሁ። ዲያብሎስ ደግሞ ለማንም ሰው ዓላማ የለውም። አክቹአሊ ለራሱም የለውም። ለማንም ሰው ዓላማ የለውም። ስለዚህ የትኛውንም ዓላማ ያለውን ነገር ዲስትሮይ በማድረግ ነው የሚያምነው ስራው እሱ። ስለዚህ ዋናው ዲስትሮይ የሚያደርግበት መንገድ ኢዝ ሴክስ። ምን አድርጎ? ብዙ ሰዎችን ጠላልፎ አስሮ። ለዛ ነው በሴክሹዋል ሲን ሰው ምን አይነት መታሰር ውስጥ እንዳለ አይናችሁን ቢከፍትላችሁ ኮንፊውዝድ ነው የምትሆኑ። በጣም ብዙ ሰዎች ኢንታንግልድ ሆነው ታስረው ስለ ከዛ እንዳልኳችሁ ደግሞ ብዙ ሰዎች በጌታ በኢየሱስ ስም አባቶ ይቅር በለኝ ምናምን ብለው ንስሐ ይገባሉ። ፕሮብሌሙ ሴክሹዋል ሲን ኢት ኢዝ ኖት ጀስት ፊዚካል የሆነ ዝም ብለህ አድርገው ብድግ ብለህ ተነስተህ ሄደህ አባቶ በቃ ይቅር በለኝ ብለህ የምታልፈው ነገር አይደለም። ዩር ስፒሪቹዋል ፍሪደም ኢዝ ኢንስታንት። ስለዚህ እውነት ነው ትላንትና የዝሙት ልምምድ ውስጥ ነበር፣ ከብዙ ሴቶች ጋር ተኝተሃል፣ ወር ከብዙ ወንዶች ጋር ተኝተሻል። ከዛ በኋላ በቃ አባቶ ይቅር በለኝ አልሽው። ይቅርታሽ ኢዝ ኢንስታንት። ይቅር ሲልሽ ወዲያው ነው ይቅር የሚልሽ። የተዘራው ሲታጨድ ግን በይቅርታ አይመለስም። አሁን ወደ ፖይንቶች ልምጣ። the very first one አሁን ቅድም አይነሳው ዝም ብዬ ጨረፍኩላችሁ። በዚህ በኮሚኒየን በሴክስ ስር ካሉት ፖይንቶች መካከል የመጀመሪያው is concept of virginity የድንግልና መርህ የምንለው በድንግልና መኖር። አሁን አይ ቲንክ መቀለጃ እያደረጉት ነው። አይ ድንግል የሚባል ሴት የለም ምናምን። የቨርጂኒቲ ኮንሰፕቱ ቴክኒካሊ ከሴክስ ጋር ብቻ የተያዘም አይደለም። ይሄም ሐሳብ ቨርጂኒቲ ከሴክስ ጋር ብቻ የተያዘ ነገር አለ። አንድ ሰው ቨርጂን ነው ማለት ለዛ ነገር ኤክስፒሪየንስ የለውም ማለት ፈርስት ኤክስፒሪየንስ። ስለዚህ ዲፍረንት ሌቭልስ አሉት ማለት አይደል? በሴክሹዋል ኢንተርኮርስ አንድ ሰው ቨርጂን ሊሆን ይችላል፣ ግን አት ዘ ሴም ታይም በኪሲንግ አንድ ሰው ቨርጂን ሊሆን ይችላል። እዛ ድረስ ነው የሚለው ቨርጂኒቲ። sometimes I don't have experience እኔ ኪሲንግ ኤክስፒሪየንስ የለኝ አልዚ ሲሆን ስህተት አይደለም አዳላችሁ።
አሁን ላይ ደግሞ ምን አይነት ዴፊኒሽን መሰላችሁ የመጣው? ይሄ መፈወስ ስላለባችሁ ነው የምናገረው። ደግሞ ሳይታወቅ በጣም የተላለፈ የተዛመተ ስለሆነ ነው። ምን አይነት በተለይ አህዛብ ጓደኞች ያሏችሁ፣ ጤነኛ አይደለም እሱም ጤነኛ ግን ችግር ይናወራል። አህዛቦቹ ጋር ስትሄዱ አንድ ሴት ከተለያዩ ወንዶች ጋር መተኛት የመፈለጓ ምልክት ተደርጓል። ስለዚህ አንድ ሴት ድንግል ነኝ ብላ ስትል ምን ተደርጎ ነው የሚታሰበው? ማንም አይፈልግሽም፣ ኢንትረስትድ ስለማይሆኑብሽ ነው ድንግል ሆነሽ የቆየሽው አይደለም። እኔ ዓላማ ስላለኝ አይ ፕሮቴክት ማይሰልፍ። እነዚህ ስለሚለያዩ ማለት ነው። አሁን እንደዛ አይነት ንፋስ እየገባ ስለሆነ እና ብዙ እህቶቻችን በዚህ ምክንያት በጣም እየተበላሹ ስለሆነ ስፔሻሊ ያው ካምፓስ ያለፍን ሰዎች እናውቃለን። በጣም ጨዋ የሆኑ በጣም ሲያገለግሉ የቆዩ ምናምን ጂሲ ላይ ይበላሻል። ምን ሆኖ ነው ሲባል ይሄ አይመስላችሁም እንጂ ወሬ የሆነ ጨዋታ የሆነ ንግግር እየመሰለ ኢቭን ለራሷ መጥተው ሳይነግሯት ሌሎች ሰዎች ሲያወሩት እየሰማች ብሌም ይደረጉበታል። ይሄን ስፒሪቹዋል ዋርፌርም አለ። አንድ ሴት በድንግልና መኖሯ ያለመፈለጓ ምልክት ሳይሆን ራሷን የማክበሯ ምልክት። ስለዚህ ቨርጂኒቲ ኢዝ ፈርስት ታይም ኤክስፒሪየንስ። አንድ ሴት ለመጀመሪያ ጊዜ አንድ ነገር ኤክስፒሪየንስ ስታደርግ ግን it is the same is true for the male ለወንድም እንደዛው ነው። ስለዚህ የሴት ልጅ ድንግልናዋ ወይም ድንግል ነኝ ብላ ስትል she can show it ፊዚካል የሆነ ነገር እጇ ላይ ስላለ ፊዚካሊ ዲስፕሌይ የምታደርገው ነገር አላት። for the first time ከሆነ ሴክስ ያደረገች ያለችው she is going to bleed, that is physical። ወንድ ልጅ ድንግል ነኝ ብሎ ቢል በምን ማሳመን ይችላል? ያው ዲፕ በገባ ብዙ ነገር ልነግራችሁ ይችላል። ይቅርና ፊዚካል የሆነ የሚያሳየው ነገር የለው አይደል? ማለት ነው ልጅ ብሊድ ያደረገ ምናምን የሚያሳየው ነገር የለው። ለወንድ ልጅ እግዚአብሔር የሰጠው የቨርጂኒቲ ኮድ ኢዝ ሳይኮሎጂካል። አሁን አደጋውን ላሳያችሁ ነው። ከዛ ወደ ፖርኖግራፊ ይመጣል። ሴት ልጅ ሴክሹዋል ኢንተርኮርስ ስታደርግ she is enjoying the relationship, not the sex. በድጋሚ ያልኩትን ሴት ልጅ ከአንድ ወንድ ጋር ሴክስ ስታደርግ ኢንጆይ የምታደርገው በዛ ሰዓት እየተካሄደ ያለውን ሴክሹዋል ኢንተርኮርሱን ሳይሆን ከዛ ወንድ ጋር ያላትን ሪሌሽን ነው ኢንጆይ የምታደርገው። that's why ለሴት ልጅ sex is not momentary, it's a process. ለዛም ነው አይታችሁ ከሆነ በጌታ የሆኑ ወንዶች ነገ ትዳር ውስጥ ከገባችሁ በኋላ አንዱ ባይዘው ማወቅ ያለባችሁ ነገር ለሴት ልጅ ሴክሹዋል ኢንተርኮርስ ኢዝ ኖት ኢቨንት አይደለም፣ ፕሮሰስ ነው። ስለዚህ ኢንጆይ የሚያደርጉ ለዛ ነው አይታችሁ ከሆነ ወንዶቹ እኮ አህዛቦቹ ወንዶች ባይ ኢሚቴቲንግ ለምደውታል። አንድን ሴት ወደ ሴክሹዋል ነገር ይዘው ለመሄድ ዘይ ነው ፓዙን ያውቁታል። መጀመሪያ የሆነ ቦታ ያገኟታል፣ ያወሯታል፣ ያስቋታል፣ የምትወደው ቦታ ይወስዷታል፣ አብረው የሆነ በጣም ደስ የሚል ናይት ያሳልፋሉና እና ልጅቷ ኦሬዲ ለሴክስ ኦሬዲ አመቻችተዋታል ማለት ነው። መጨረሻ ላይ ያለው ኢንድ ፕሮዳክት ኢስ ጀስት ዘ ኢንድ ፎር ሄር that is not ሴክስ ልናደርግ ነው አይደለም የምትለው። ያኔ she is already on the travel build up ያደረገች ነው የምትመጣው ሴት ልጅ። ለወንድ ልጅ the moment is sex, the action is sex። ወንድ ልጅ አክሽኑን ብቻ ነው የሚፈልገው። that's why አንድ ጋለሞታ ጋር ሄዶ ሴክስ አድርጎ ተመልሶ መውጣት የሚችል ሪሌሽንሺፑን ምናምን አይደለም ትርጉም የሚሰጠው። when it comes to definition of sex ላይ ከመጣን ለሴት ልጅ ሙሉ ፕሮሰስ ወይም ለሴት ልጅ ትርጉም የሚሰጣት ሪሌሽንሺፑ ነው። ቀደም እንዳልኳችሁ እነሱም የሚያመነጩትም ሆርሞን ኢዝ ኦክሲቶሲን ነው የሚያመነጩት ሆርሞን፣ የሪሌሽንሺፕ ሆርሞን ነው። በነገራችን ላይ ሴት ልጅ ሴክስ ስታደርግ ሪሊዝ የምታደርገው ሆርሞን እና ብረስት ፊድ ስታደርግ ሪሊዝ የምታደርገው ሆርሞን አንድ አይነት ነው። ምን የሚያደርግ ሆርሞን ነው? የሚያያይዛት ሆርሞን። ልጇን ብረስት ፊድ ስታደርግ ልጇን መታገስ እንድትችል ማሳደግ እንድትችል የሚያረጋት ሆርሞን ነው ሪሊዝ የምታደርገው። and the same is true with sex። እንድትታገሰው ደግማ እዛ ቦታ እንድትመጣ የሚያረጋት ነገር ነው ሪሊዝ የምታደርገው when she have sex። that's why ሴቶች ከአንድ ወንድ ጋር ሴክሹዋል ኢንተርኮርስ ከጀመሩ በኋላ ከዛ ወንድ ለመላቀቅ የሚቸገሩት ለምን? ቶለራንስ ይኖራታል።
አንድ አሜሪካን ሀገር የተደረገ ስተዲ ላይ እንደዛ ነው ያሉት። ሴክስ ሜክስ አስ ሞር ዳም ፎር ኢች አዘር። በጣም ክሪቲካል ሐሳብ የነበረችው ሴትዮ ከሱ ጋር ሴክስ ማድረግ ከጀመረች በኋላ ዩ ስታርት ቱ ቶለሬት ሂዝ ነንሴንስ የሆነ ነገሩን ሁሉ መታገስ ትጀምራለች። ለምን? that is what is going to happen physically። ሰውነትሽ ኦክሲቶሲን ማመንጨት ይጀምራል which means even mind wiringሽን ይቀይራል። anymore ያቺ ክሪቲካል ሴት አትኖርም። you are destroyed። ለዛም ነው ከምን በኋላ ከትዳር በኋላ ኦልሬዲ አይዱ ብያለሁ፣ ለዚህ ሰውዬ አገባዋለሁ ብያለሁ። የሰማት ደግሞ እኛን ካገባችሁ በተለይ ወንዶችን ስታገቡ ዳም መሆን አለባችሁ ሴቶች፣ አለበለዚያ ታብዳላችሁ። ይገባችኋል ማለት እንደሆነ? ዳም መሆን አለባችሁ ስል ልትታገሱን ካልቻላችሁ በስተቀር በእናንተ ፍጥነት በእናንተ እይታ ልክ እናንተ በምታስቡት ኤክስፔክቴሽን ልክ ስለማንነው። ስለዚህ አንዱ ስራው ሜሬጅ ውስጥ እንዲሆን የተፈለገበት ምክንያት ምን ስለሚያረጋችሁ ነው? እንድትታገሱ ያረጋችኋል። ከትዳር ውጪ ሲሆን አደገኛ የሚሆንባችሁ ትዕግስትሽ ይለጠጥና የማያገባሽን ሰውዬ አቢዩዝ እንዲያረገሽ እድል ይሰጠዋል። ከሆነ ፖይንት በኋላ you become his puppet። ለምን? ለዚህ ሰውዬ ሴክስ ማለት is ejaculation። መቶ ከአንቺ ጋር ሴክስ አድርጎ ኢጃኩሌት አድርጎ እሱ ረክቶ መሄዱን ብቻ ነው የሚያየው። አንቺ ግን ውስጥሽ የሚለቀቁት ሆርሞኖች እንድትታገሺው እንድትረጂው ምናምን ነው የሚያደርጉሽ። እነዚህ ደግሞ ፕሪዘርቭ የተደረጉት ለሜሬጅ ነው። ሌላኛው ከሴዛው ሴቶች ላይ ስለጀመርኩ ልጨርሰው። ሴቶች ላይ ያለው ሌላው አደገኛ ነገር ከተለያዩ ወንዶች ጋር አንድ ሴት ሴክስ ስታደርግ ሰውነታችሁ የሚያመነጨው የኦክሲቶሲን መጠን እየቀነሰ ነው የሚሄደው። ስለዚህ ለመጀመሪያ ጊዜ ከወደደችው ከመሰላት ወንድ ጋር ከመሰላት ያልኩት ትረዱኛላችሁ ብዬ ነው። ከአንድ ወንድ ጋር ሴት ልጅ ሴክስ ስታደርግ ክሎዝ ቱ 100% ኦክሲቶሲን ሰውነቷ ውስጥ ይለቀቃል። ከዚህ ሰው ጋር ሴክስ በመታረግበት አጋጣሚ ሁሉ ተመሳሳይ ሌቭል ነው ሰውነቷ ሪሊዝ የሚያደርግ። ዘሞመንት ግን ሰው ሲቀየርና ቀጥሎ ሌላ ሰው ሲመጣ ግን በጣም ከፍተኛ ዲክላይን ነው የሚያሳየው የኦክሲቶሲን መጠን። that is related to your life satisfaction too። በህይወት የምትደሰቱበትንም ልክ ይወስናል። እየሰማችሁኝ ነው? ስለዚህ ከሁለተኛው ወንድ ጋር ሴክስ ስታደርግ ክሎዝ ቱ 80% እንደዛ ይመስለኛል የሚለው ቆይቻለሁ ካነበብኩት። ክሎዝ ቱ 80% ከሶስተኛው ወንድ ጋር እየቀነሰ የመጣና የሆነ ፖይንት ላይ ለሴት ልጅ ሴክስ becomes nothing፣ ምንም አያደርግም ትላለች። እና በጣም አደገኛው ነገር ደግሞ ምንድነው? when sex becomes nothing for the female ምን አይሆንም ማለት ነው። anymore ሴክስ ስላደረገች ኦክሲቶሲን ሪሊዝ አታደርግ፣ anymore ቶለራንስ አይኖራትም። ከዛ በኋላ ስታገባት አውሬ ነው የምትሆነው። ለሷ ምንም ነገር ሚኒንግ የለውም። ከላይፏ ውስጥ የሚነጠቀው የላይፍ ሳቲስፋክሽን ከሆነ ፖይንት በኋላ ህይወት ነው ትርጉም ያጣባት። ካገባችም ነው ሰው አስጨንቋት ካገባች በኋላ what is the point ነው የምትላቸው። ከባለቤት ጋር ሴክስ ታደርጋለች። it's nothing just ላበላቦነ ነው ምንነት I don't care ነው ሴክስ አድርገን አላደርግም። that is not healthy። ከሆነ ፖይንት በኋላ እቺ ሴት ለላይፍ ምንም አይነት ትርጉም ይኖራት። አሁን ከኬሚካል ስታንዳርድ ነው የምንማረው። when it comes to the male አሁን ወደ ወንዱ ደግሞ ስትመጡ ቨርጂኒቲ ለወንዱ ምንድነው ብያችኋለሁ? አውሩ ይሞቃል ቤቱ ምንድነው? ሳይኮሎጂካል ፊዚካል አይደለም። ቦዲው ላይ ምንም ነገር የለም። ሳይኮሎጂካል ምን ማለት ነው? የወንድ ልጅ ማይንድ ደግሞ ዋየር የተደረገበት መንገድ እንደ ሴት ልጅ ማይንድ አይደለም። ሴት ልጅ ምንድነው ኤክስተሲዋ እየጨመረ ነው፣ ደስታዋ እየጨመረ ነው የሚመጣው። ስለዚህ በጣም ደስተኛ በሆነችበት ሪሌሽንሺፕ ሴክስ በጣም ደስ ያሰኛታል። ለምን? እየተደሰተች መጣ መጨረሻ ላይ ያለው እንደ መደምደም ያስሆነ። ለወንድ ልጅ ግን ሴክስ it's a hit and run አድርጎት መነሳት የሚችለው ነገር ነው። የሪሌሽንሺፕ ጉዳይ አይደለም ለሱ። እንደዛ ቢሆን አንድም ወንድ ጋለሞታ ጋር አይሄድም ነበር፣ ሴተኛ ዳሪ ጋር አይሄድም ነበር። አግኝታችሁኛል? ስለዚህ የምን ትርጉም የለውም ለሱ፣ የሪሌሽንሺፕ ትርጉም የለውም ማለት አግብተናችሁ ማለት ነው። እሺ አደራችሁ ሆነ ክፉ ሰዎች እንዳታረጉ። አግብተናችሁ when it comes to sex የሪሌሽንሺፕ ትርጉም የለውም። ለወንድ ልጅ ሪሌሽንሺፕ ቦዘር የሚያደርገን when it comes to provision and protection።
ለዛ ነው እኛ ከምንወዳት ሴት ጋር ብቻ አይደለም ሴክስ የምናደርገው። ሰምታችሁኛል? ዋይሪንጋችንን ነው የማወራው። እንደዚህ ሁኑ እያልኩ አይደለም። አፈጣጠራችን when it comes to sex ከምትወዳት ሴት ጋር ብቻ መሆን አለበት የሚል ኮድ የለንም። ወንድ ልጅ ግን የሚወዳትን ሴት ብቻ ነው ፕሮቴክት እና ፕሮቫይድ ማድረግ የሚችለው። ለኛ ፍቅራችንን የምንገልጥበት መንገድ ፕሮቴክሽናችንና ፕሮቪዥናችን ነው። እግዚአብሔርም እንደዛ አድርጎ ነው የፈጠረ። እየሰማችሁኝ ነው? አንተን ወንድነት ይሰማዋል ምናምን ብላችሁ ከሆነ እንደዛ ሳይሆን ፍቅሩን የሚገልጥበት መንገድ ፕሮቪዥን፣ ፕሮቴክሽን ስለሆነ። ታዲያ ሴክስ ምንድነው የሚያደርግልን ለኛ? ያ ኢስ ዋን ዌይ ኦፍ ሳቲስፋክሽን እኮ ለኛ የእርካታ እኮ ምንጭ ነው። ግን ለመጀመሪያ ጊዜ ወንድ ልጅ ሴክሹዋል ኢንተርኮርስ ሲኖረው ወይም ሴክሹዋል ኢንተርኮርስ ሲያደርግ ከአንድ ሴት ጋር ፎር ዘ ቬሪ ፈርስት ታይም ስለሆነ he starts to define it that way። ሳይኮሎጂካል ማለት እሱ ነው። ትርጉም ነው የምንይዘው። የእርካታ ትርጉም፣ የሴክስ አደራረግ ትርጉም። ከዛ እንዳልኳቸው አሁን ይሄንን ከባለትዳሮች ባሉበት ባወራ በጣም ጥሩ። ሌላ ብዙ ነገር ማንሳት ስለማልፈልግ ማለት ነው። ለምሳሌ ስለ ፖዚሽን ምናምን ማንሳት አልፈልግም። ሴክስ እንደምናወራው ግን እንደዛ እንደ ዲቴይሎች አሉ። አንድ ጊዜ አንድ ትሬኒንግ ነበርና እዛ ትሬኒንግ ላይ actually I was not the one of the speakers ግን ስለነበርኩኝ እንዳጋጣሚ እንድናገር ሰጥተውኝ ነበር። እኔ የተናገርኩትን ሳይሆን አሁን የምነግራችሁ ሌላ አንድ ወንድም ነበር እሱ ያነሳውን ሐሳብ ነው። ምንድነው ትሬኒንጉ በዚህ ለባለትዳሮች በዚህ ጉዳይ ላይ ነው ስልጣናዊ ነበረውና ምን የሚል አነሳ? የስፓይናል ፕሮብሌም ያለባቸው ሰዎች የሚኖራቸውን የሴክሹዋል ኢንተርኮርስ ታይፕ ነው ትሬኒንግ እየሰጠኝ። ስፓይን ፕሮብሌም ስላለባቸው ስለ ፖዚሽን ነው ከዛ ሲያወራ የነበረው። እንዲህ ቢሆን ስፓይን ኮንዲሽናችሁ እንዲህ ስለሚሆን ምናምን ብሎ ማለት I was surprised። this detail የሚታሰብበት ጉዳይ ነው። ሴክስ ሲምፕል ጉዳይ አይደለም። ግን ደግሞ at the same time አንድን ወንድ መታችሁ ብትጠይቁት ደግሞ ሴክስ ከሳቲስፋክሽኑ ጋር የተያያዘ ነው። ግን the moment for the first time ሴክስ ሲያደርግ ብሬናችን that is our subconscious ማይንዳችን ላይ በሚገባ ደረጃ የሴክስ ሳቲስፋክሽን ማለት እንዲህ ሲሆን ነው የሚል የዴፊኒሽን ኮድ እንደዛ አድርጎ ይተረጉማል ማለት ነው ሴክሹዋል ሳቲስፋክሽን። that's why pornography target ነው። የትኛውም የፖርኖግራፊ ቪዲዮ ታርጌት የሚያደርገው ወንዱ ነው አይደል? የሚያሳየው የሴቷን ቦዲ ነው። ፖርኖግራፊ ሙቪስ እንደዛ ናቸው። የሚያሳዩት የሴቷን ቦዲ ነው። የሴቷን ሳቲስፋክሽን ሳቲስፋይድ ስትሆን እንዴት ሳቲስፋይድ እንደምትሆን የሚያሳይ የሳቲስፋክሽን ኮዷ እንደዚህ ነው ዲፋይን። ከዛ ያንን ፖርኖግራፊ እያዩ የቆዩ ወንዶች ሉዝ ያደረጉት ቨርጂኒቲ ነው። አን ኢማጂን they don't even ejaculate ማስተርቤት ስላደረገ አይደለም ማለት ከዛ በኋላ they don't even ejaculate they already lost it። ለምን? ነገ ሲያገባሽ ፖርኖግራፊ ላይ እንዳያት ሴት እንድትሆኚ ነው የሚጠብቀው። that is the danger። የፖርን ኢንዱስትሪ ውስጥ ያሉት ሴቶች ሲናገሩ ሰምታችሁ ከሆነ አንድ ሴት ልጅ ዊዛውት ድራግ እነሱ የሚሆኑትን መሆን አትችልም። that is not even natural for the female። ስለዚህ ፖርኖግራፊ ቪዲዮ ላይ ሴቶቹ የሚሆኑትን ነገር በተፈጥሮ አንድ ሴት በደናዋ የምትሆነው አይደለም። that's why በጣም ከፍተኛ ድራግ ወስደው ነው ፖርኖግራፊ ቪዲዮ የሚቀርጹት። ኖርማሊ እንደዛ መሆን ስለማይችል እየሰማችሁኝ ነው? አንድ ጊዜ አንድ የሆነ ስተዲ ተሰርቶ እኛ ሀገር አለ ሙጫ ሀገር ነው የተሰራው። እዛ የተሰራ ስተዲ ላይ ማጆሪቲዎቹ ወጣቶች ሲጠየቁ የሴክሹዋል ኢንተርኮርስ ከ20 ደቂቃ እስከ 40 ደቂቃ ድረስ የሚደርስ ኤክስፒሪየንስ እንደሆነ ነው የሚያስቡት። that is the effect of pornography movies። ፖርኖግራፊክ ሙቪስ ናቸው እንደዛ ያደርጉት። ሄልዚ የሆነ ሴክሹዋል ኢንተርኮርስ ከ3 ደቂቃ እስከ 5 ደቂቃ ድረስ ነው። that is the healthy standard። that is not normal ከዛ በላይ ያለው። አሁን ግን ኖርማሊ ብዙ ወጣቶች በምን ተቃኝተዋል? በጣም ሎንግ ኤክስፒሪየንስ እንደሆነ ነው የሚያስቡት። ከዛ ፖርን ሙቪስ ላይ እንደዛ አድርገው ሰርተውታል። ለምን? እነሱ ኤዲትድ የሆነ ቪዲዮ ነው።
ግን ዲያብሎስ እቅዱ ግን ወንዶች ማይንዳቸው ኦልሬዲ አቢዩዝድ ሆኖ እንዲገቡ ነው። ከዛ ካገባሽ በኋላ ኤክስፔክት የሚያደርገው እንደ አንድ ፖርን አክተር አክት ታደርጊያለሽ ምን እንደ ከዛ አሁን ደግሞ ፈንድ የሚደረጉ በጣም ብዙ ሜዲካል ጀርናልስ አሉ። በጣም ብዙ ኮተት የሆነ ራቢሽ የሚታተምባቸው፣ በጣም ውሸት የሆነ ነገር የሚታተምባቸው ኦራል ሴክስ፣ አናል ሴክስ ምናምን እያለው የሚሰሩ አናል ሴክስ ኢዝ ዋን ታይፕ ኦፍ ሆሞሴክሹዋሊቲ። ከሴክሹዋል ኢሞራሊቲስ መካከል አንዱ አናል ሴክስ ነው። ሁለት ከሴክሹዋል ኢሞራሊቲስ መካከል አንዱ ኦራል ሴክስ ነው። ምንም ብልትን ከአፍ ጋር የሚያገናኘው ጉዳይ የለም። አሜን ቦታው ማለት አራነጠው ሄልዚ አይደለም። እግዚአብሔር ለዛ ፕሮግራም አላደረገንም፣ እንደዛ አድርጎ አልፈጠረንም። አላችሁ እየሰማችሁኝ ነው? ወጣረኩባችሁ። ስለዚህ ፖርኖግራፊ ወንዶችን ዲስቨርጂን የማድረግ ኢንተረስት ነው ያለው። ከዛ ነገ ላይ ምንም አይነት የምን ኮድ ምን እንዳይሆኑ በሚገቡበት ትዳር በሚኖራቸው ሴክሹዋል ኢንተርኮርስ ደስተኛ እንዳይሆኑ፣ ከዛ የተበላሸ የሴክስ ኢሜጅ እንዲኖራቸው። ከፖርኖግራፊ ካለፉ በኋላ ደግሞ ፖርኖግራፊ እንግዲህ ሜንታሊ ዲስትሮይ ያደርጋቸዋል። ቀጥሎ the second dangerous thing is masturbation። ከሴቶች በላይ በጣም የሚጠመዱት በዚህ ወንዶች ናቸው። is masturbation ሰልፍ ግራቲፊኬሽን ስለሆነ ራስን ማርካት ስለሆነ ጤነኛ አይደለም። በመጀመሪያ ደረጃ አንተ ፍየል አይደለም። ሰማችሁ? ላይ እንትን የምትለው ፍየል አይደለም አንደኛ። እሺ ተው እሱንም እና እንደው እሱን እንታገስ ብላችሁ ብታስቡ በጣም ሲምፕል ኤግዛምፕል ምን መሰላችሁ? ስፖርት የሚሰራ እስቲ ስፖርት የሚሰራ ሰው ሁሉ አንዳውት እያለ በል ይሄ ሁሉ አንዳውት እያለ ማን ነው ስፖርት የሚሰራው? በል ስፖርት የሚሰራ ሰው ምንድነው የሚያደርገው? አትሌቶች ምንድነው የሚያደርገው? ምንድነው የሚያደርጉት አትሌቶች? ሪፒቲሽናሊ አንድን ኤክሰርሳይዝ ሰውነታቸው ምን እንዲለው አዳፕት እንዲያደርገው ያሰለጥኑታል አይደል? ለምሳሌ ምንድነው የሚባለው የዝላይ ያለበት ሩጫ አለ የሚለማመዱት ዝም ብለው ጠዋት ተነስተው ጂምናስቲክስ ምናምን እየሰሩ ሮጠው የሚመለሱ ነው ይመስላል? ኖ on the same track the same level ያላቸው መዝለያዎችን አዘጋጅተው አሟሙቀው መተው በየጊዜው ስልጠና በወሰዱ ቁጥር የሚያደርጉት ምንድነው? ጃምፕ። ለምን? when the right time comes ሰውነታቸው እንደዛ መልስ እንዲሰጥ። ልክ የኦሎምፒክ ትራክ ላይ የገቡ ቀን ላይ ልክ መዝለያው ጋራ ሲደርሱ እኔን አስገብቶኝ እዛ ዝለል ቢለኝ አስተበሪዝ በዚህ በኩል ብልጸል ነው የሚሻለው በዚህ ጋር ደርሼ ለምን አልሰለጠነም ሰውነቴ። ስለዚህ ኮንፊውዝድ ነው የሚሆነው። እነሱስ ዲፎልት ነው ኦሬዲ ራን ሲደርሱ ኦሬዲ መልስ ሰጥቷል። ማስተርቤሽን ሁለተኛ ፕሮግራሙ is like training yourself ሰውነታችሁን ምን ማድረግ ነው? ማሰልጠን። ስለዚህ አሁን ላይ እኔ አልገጠመኝም ግን ውጪ ነበር አንድ ወዳጅ ጋር ስናወራ is a pastor እዛ አሜሪካ ነገር ፓስተር ነው እና እዛ ሲያገለግል እዚህ ከኢትዮጵያ የሄዱ ካፕልስ ናቸው። ኒውሊ ዌድ ናቸው። እዛ ሲሄዱ ገና እንደተጋቡ ሰሞኑን የሄዱት የሀብታም ቤተሰብ ልጆች ናቸው። ዳራቸው በጣም የተበጠበጠ ስለሆነ በጣም ስለተጨነቁ መጡና ጠየቁት እና ምንድነው ፕሮብሌሙ አላቸው። ኢትዮጵያዊ ደግሞ ችግር አለበት ችግሩን አይነግርህም ድረስበት ነው የሚል። ጥንቆላ እንወዳለን ኢትዮጵያ ውስጥ መጨናቅ ጥንቆላ እና ምንድነው ችግሩ ንገሩኝ አልኳቸው። አልነገሩኝም ማለት ብቻ በብዙ ሙግት መጨረሻ ላይ ሴክስ ማድረግ አይፈልግም ከኔ ጋር አለችኝ። this is funny ሴክስ ማድረግ የማይፈልግ ወንድ ኢቭን ማለት እያልኳችሁ ነበር እኮ ቅድም አንድ ወንድ ኢቭን ዛትማች ከማይቀርባት ሴት ጋር ራሱ ሴክስ የማድረግ ፍላጎት አለው። ኖርማል ቴስቶስትሮን መጠናችን ከፍተኛ ስለሆነ ዋት አፕ እንዳለው ደነገጥኩኛል። በጣም ቆንጆ ልጅ ናት በጣም ከዛ ጭራሽ ከኔ ጋር ሴክስ ማድረግ አይፈልግም ብላ እሷ ነች ኮምፕሌን የምታደርገው። እሷ ሴክስ ፈልጋ እሱም ቢ ብሎ ማለት ነው። ጭራሽ በደም ታወራሉ። ይሄ this is not even natural
ምን እየሆንክ ነው ብዬ ስለው አይ ፕሪፈር ማስተርቤሽን አለኝ። his body is trained። ምን ማለት መሰላችሁ? ይሄ ልጅ አሁን ዲቫይን ኢንተርፌረንስ ነው የሚያስፈልግ። ናቹራል ባህሪውን ነው ቤንድ ያደረገው ዲያብሎስ። ምን ማለት መሰላችሁ? ሳያገባ ቢያገባ እንደሚፈታ ሰይጣን እርግጠኛ ሆኖ ነው የሚጀምረው። እየሰማችሁኝ ነው የማወራው? ምኑን ኦልሬዲ አበላሽቶታል። ፊዚካል ኮንዲሽኑን ሁሉ ቀይሮበታል። ይሄንን ስል ወንዶች ብቻ አይደሉም ደግሞ ማስተርቤት የሚያደርጉ፣ ሴቶችም ማስተርቤት ያደርጋሉ። ፕሮብሌማቸው even though you feel like you are satisfied it is with no purpose። ምንም ምክንያት reason የለው፣ ኮኔክት የሚያደርግህ ነገር የለም። ግን ብዙ ጊዜ ስለሚዘለልና ስለማይወራ ብዙ ሰው ስለማይነካው ነው። at any given time ጠሉኝ ከፈለጋችሁ at any given time ማስተርቤት ስታደርጉ you are relating with spirits። ስለማይታይ የሌለ እንዳይመስልህ። ሰምታችሁኛል? ስለዚህ በሌላ ቋንቋ ምን ማለት መሰላችሁ? ከስፒሪቹዋል ኢንቲቲ ጋር ሴክስ ማድረግ ማለት you are connecting with demons። ከዛ ያው ብዙ ጊዜ ይባላል አይደለ? ኢዚ ስለሚመስለን ነው እንጂ ጌታ ኢየሱስ ክርስቶስ እኮ ብሏል ኒው ቴስታመንት ላይ በደንብ አድርጎ ነው የነገረን። አይደለም አለ ወደ ሴት ያየ በሉ ተቃሉ። አንዳንድ ጥቅስማ አይምሮአችሁ ውስጥ መታተም አለበት። ያየ ጮክ ጮክ ባሉ እስቲ ምን ያላት የተመኛት ከሷ ጋር አመንዝሩ። do you think ማስተርቤት የሚያደርገው ሰውዬ ዝም ብሎ እንትን ማቴማቲክስ ላይ ካልኩለስ እያሰበ ነው ማስተርቤት የሚያደርገው? ካልኩለስ ፈተና አለብን እሱን ምንድነው ማድረግ ያለው ማስተርቤት የሚያደርገው? do you think so? የሆነችን ሴት እያሰበ ነው ማስተርቤት የሚያደርገው። እንዳልኳችሁ ነው ካውንስል ስለማድረግ sometimes it gets በጣም ዲስከስቲንግ። አንዳንድ ወንዶች ከእናንተ ጋር አብረው የሆነ አይነት ቅርበት ከእናንተ ጋር ተቀራርበው ሄደው ከዛ ማስተርቤት ነው የሚያደርጉብሽ። የተመኙዋትን ሴት እያሰቡ ነው ማስተርቤት የሚያደርጉት። ሴቶችም እንደዛው ተመሳሳይ ማስተርቤሽን ኮዱ አንድ አይነት ስለሆነ it's not healthy ከዛ it's going to take you into spiritual bondage። you will be surprised የሆነ ሰዓት ላይ ስትነቃ በጣም ከባድ ያጋንንት ስራት ውስጥ ነው ያለው። ሩቅ እንድትሄድ ነው የተጠራው፣ ለመላቀቅ ግን በጣም ከባድ። ሶምሶን ገና ሲወለድ በኪዳን ነው የተወለደው። የተገለጠበት አይነት አኖይንቲንግ ማንም ሰው ላይ አልተገለጠም። እሱ ላይ የመጣ አይነት የእግዚአብሔር ኃይል ማንም ላይ አላየነውም ደግመን including Christ። ይካደለውኝም አልተደገመም እኮ የሳምሶን አይነት እኮ አኖይንቲንግ አልተደገመም፣ ደግሞም አልመጣም እኮ የለም። ሰውየው የእግዚአብሔር ኃይል ፊዚካሊ ነበር እኮ የሚወርድበት። እና ታውቃላችሁ ብዙዎቹን አይታችሁ ከሆነ ነቢያትን የሚያደርጋቸው ምንድነው? ቃላቸው ነው ኃያል የሚሆነው። የእግዚአብሔር አፍ ነው የሚሆኑት። ይናገራሉ፣ የተናገሩት ነገር ይፈጠራል። ሶምሶን እኮ የእግዚአብሔር ኃይል ነው የሚገለጥበት። ሰውየው ምንም የሚባል አይነት አኖይንቲንግ እንደሆነ ራሱ እስካሁን አልገባንም። የእውነቴን ነው የምላችሁ። እኔ ሳነበው የሚገባኝ እንደመሰላችሁ እግዚአብሔር ልክ ሲቆጣ የእግዚአብሔር ቁጣ እጁ ነው የሚሆነው። ነቢያቶቹ አፍ አይደለም የሚሆኑት፣ ሳምሶን እጁ ነው የሚሆነው። የሚገነጥለውን ምን ሆናችኋል እናንተ ሰዎች? እኔ አንዳንድ ነገሮችን እኮ ዲቴይል የሚጽፉልን ዝም ብለው አይደለም። ስለ ሶምሶን ሲጽፍ እንደዛ ነው የሚለው። ወደ አንድ ከተማ ገባ፣ ወደ ጋለሞታ ገባ ይልና አብሯት ተኝቶ እነሱ ጠዋትን ይዘዋለን ብለው ይጠብቃሉ፣ ሌሊት ተነሳ ይላል። እና ዝም ብለው አይደለም የጻፈው። ባይዘው ይሄ ሰውዬ አፍተር ሃቪንግ ሴክስ ነው የተነሳው። ከዚህ ሴት ጋር ሴክስ አድርገው ከጨረሰ በኋላ ፎር ወንዶች ሴክስ አድርገው ከጨረሱ በኋላ ወንዶች ይተኛሉ። ለዛ ነው አንድ ዶክተር ሲናገር ምን አለ? ወንድ ልጅ ሴክስ አድርጎ ሲጨርስ ኢጃኩሌት ሲያደርግ የሚመስላችሁ ጀስት የሆነ ፈሳሽ አይደለም ከሰውነቱ የሚወጣው። that's his life force። that's why you get exhausted። ሪቻርጅ ካላረክ በስተቀር ኢነርጄቲክ ማትሆነው ለዛ ነው። ሰውየው አፍተር ሴክሹዋል ኢንተርኮርስ ተነሳና የከተማውን ግጥር ቀንጥሎ ተራራ ላይ ይዞት ወጣ።
ታውቃላችሁ አይደል? እሱ ይዞት የወጣውን እንዳላወረዱት ማለት ማውረድ ቀላል ነው ብዬ ነው። ክብ ድንጋይ ላይ እንደምንም አድርገህ እንጨት ላይ አስቀምጠህ ዝም ብለህ ከገፋው ይወርድ ነበር ቀላል ቢሆን። ሰውየው ለማውረድ የማይቻልበት ተራራ ላይ ይዞባቸው ወጣ አፍተር ሴክስ። ምን አይነት ኃይል እንደተገለጠበት ስቲል ኤክስፕላኔሽን የለንም። he get destroyed because of a female። እንዳልኳችሁ ነው ከብዙ አገልጋዮች ጋር ወዳጅ ነኝ። እግዚአብሔር ራርቶልኝ እድል ሰጥቶኝ አክቹአሊ እና በጣም ብዙዎቻችሁ ምናልባት ከብዙ አገልጋዮች ጋር ወዳጅ መሆን የምትፈልጉ ከሆነ እግዚአብሔር እንዲረዳችሁ ጸልዩ። ከባድ ነው። መድረክ ላይ የምታውቋቸውን ኃያላን የሆኑ ሰዎች ድካማቸውን ማወቅ ደስ ስለማይል፣ ከዛ ደግሞ ልበሰፊነት ስለሚጠይቅ። ለምን አንዳንዴ ታውቃላችሁ፣ አሁን እኔ ጥሩ እንደሆንኩ ስለምታስቡ ልታከብሩኝ ትችላላችሁ። ደካማ እንደሆንኩ አውቀኸኝ ማክበር ግን ጸጋ ይጠይቃል። ኢዚ አይደለም እና ፈተና ውስጥ ነው የምትገባው። ሳትፈልግ ራስህን ከሆንከው በላይ እንድታስብ ያደርጋል ሰይጣን መጥቶ። ለዛ ነው አንዳንዴ እኔ ምን የሚባል ዕውቀት ሰጥቶኛል መሰላችሁ? ጌታ ስሙ ይባረክ። የሰው ድካም መስማት አልወድም፣ ደስ አይለኝም። ከሰማሁም ቶሎ ነው የምረሳው እና አልረሳ ካለኝ ጸልያለሁ ገብቼ በጌታ በኢየሱስም አይ ፎርጌት ኢት በይ ኢን ማይቲ ኔም ኦፍ ጂሰስ። ጭንቅላቴ ውስጥ አትቀመጥ። አይ ዶንት ዋንት ቱ ሲ ማይ ሲስተር በዚህ መነጽር ማየት አልፈልግም። እንኳን ሌላ ሰው መጥቶ ሊያማልኝ ሌላ ሰው እየመጥቶ ይኸውልህ ኤልሳ እኮ ለምን ገና ስጭም ተረዝበል ሁላችንንም ሸፍኖልን እንጂ ቢገለጥብን ኖሮ ማን ነበር ማን ላይ የሚጠቁመው? ልክ አይደለውም? እሺ ጻድቃን እኛ ደካሞቹ ሲገለጥብን ከባድ ነው። ጨርስ ሳደሰ ነው ላጠናቅ ሐሳቤን። የመጨረሻው አይዲያችን ላስት አይ ቲንክ ብቻ የሚጠቅማችሁ ነገሮች ሁሉ ማንካት እየሞከርኩኝ ነው። ብዙ ወደ ኖቴ ማልሄደው ሌላ ነገር እንዳይሰጠኝ እያልኩ ኦኬ። የኤፌሶን 6 ላይ ኤፌሶን 5 ላይ ያለውን ሐሳብ አንስተን ለወንድ ለሴት ብዬ ትንሽ ልናገር። ሴቶቹን በደንብ ስለማገኛችሁ ከእናንተ ጋር በደንብ እናወራለን፣ ግን ወንዶች በደንብ ጠበቅ አድርጋችሁ ያዙልኝ። when it comes to communion ወደ ህብረት ወደ ማድረግ ስንመጣ ለወንዱ የተሰጠው ፍቅር ነው። ፍቅር ማለት ምንድነው አለን? ሞት ነው። በቃ እንደዚህ አድርጋችሁ ተረዱ ከዛሬ በኋላ። አሜን ነው። እንደዚህ አድርጋችሁ ተረዱ። ወደድኩሽ ልትል ስትል ልሞትልሽ ነው ልትል እንደሆነ ይገባ። ሴቶች ደግሞ በቃ አንቺን ወድጄ ልሞት ነው ምናምን ሲባል ሞት በቃ ሞት። ለዛ ነው እኔ አንድ ነገር ልንገራችሁ። አንድ ሰው እኔ ከምኖር ብሞት ይሻለኛል መርዝ ነው የምጠጣው ካለ ይሄ ሰውዬ በኋላም ስለማያኗኑርሽ ይጠጣ። ቶሎ መሄድ ከፈለገ ይሄድ። ምን አስጨው? በእኔ ምክንያት ሰው እንዲጎዳ አልፈልግም። ምን አገባሽ? ሰውየው በገዛ እጁ ራሱን ለገደለው አንቺን ማን ይጠቅሻል? ሲኦል አትግባ። ዝም ብለህ በገዛ እጅ ቪዛ ካርድ አስመትተህ ትሄዳለህ። ከዚህ ቪዛ አስመትተህ ሲኦል። አይ ግን ይሄ እንትን እጠጣለሁ እንትን ነው የምጠጣው እንትን ነው መሆንብሽ ትጎዳለች፣ ሌላ አግብታ ትኖራለች። ምንም ይጎልበል። ማንም ሰው በጊልት እንዳይጫወትባችሁ። እንዲያርገሽኝ እኮ ምን አገባሽ? ምንም አይደለሽም። ታሷ አይቀድም ሪስፖንሲቢሊቲን ያነሳውላችሁ። እኔ በቃ እሷን ስለወደድኩ ምግብ አልበላለኝ አይብላ። ሚካሳው ራሱ እንትን እኔ በጣም ያሳዝነኛል ነው። ምን አግብቶሽ ነው? ምን ቤት ነሽ አንቺ? አራስ ሕፃን ልጅ ቢሆን እውነት ነው አልበላም ሲል እስከ መጋት ድረስ እንሄዳለን። ለምን? ስላላወቀ የሚያመጣበትን ዳሜጅ ምን እንደሚሆን እያወቀ ግን አልበላም ካለ እንደውም እከታተላለሁ እንዳትበላ። ከበላ እንጣላለን ከበላ እንደውም ብላት የለብህም። ስለዚህ የመጀመሪያው ሪስፖንሲቢሊቲ ኢዝ ላቭ ዛት ኢዝ ሳክሪፋይስ። ለሴት ልጅ ኢዝ ሰብሚሽን፣ ከሚሽን ስር መግባት ማለት ነው። ለሴት ልጅ የሰብሚሽኗ ትልቁ መገለጫ ራሷን ለሱ መለየቷ። ስለዚህ ለምሳሌ ያው እንዳልኳቸው የሜሬጅ ላይ ማስተምራቸው ሐሳቦች ናቸው እነዚህ። ብዙ አላነሳም፣ እንዲህ አይነት ቦታ ግን ይጠቅማቸዋል። ለማን እንደማወራም ስለማላክ ሜሬጅ ላይ አንድ ሴት ራሷን ለባሏ ትለይለታለች ማለት አታማውም ማለትም፣ ለጓደኞቿ አሳልፋ አትሰጠውም ማለትም፣ ለቤተሰቦቿ አሳልፋ አትሰጠውም ማለትም።
ራሷን ትለይለታለች። የእሷ ብቻ ይሆናል። ባይ ዘ ወይ ፎር ዩር በጣም ሰርፕራይዝ ትንሽ ቆይ ከእናንተ ጋር ነገ እንቀጥል። ሴቶች ይብቀኝ የወንዶቹን ላውራ። ፎር ዘ ሜል ፍቅር። ለዚህ ነው ጌታ ኢየሱስ ክርስቶስ ዲፋይን አድርገው እስቲ ተብሎ ሲባል ፍቅርን ምን አለ? ነፍሱን ለወዳጆቹ አሳልፈው ከመስጠት የሚበልጥ ፍቅር ለማንም የለም። አንደኛ ዮሐንስ ላይ ሄዱና ፍቅርን ዲፋይን አደረገው አይደል? አንደኛ ዮሐንስ ላይ ፍቅር እንደዚህ ነው 4:10 ፍቅር እንደዚህ ነው እኛ እግዚአብሔርን እንደወደድ ነው። ምክንያቱም እኛ እግዚአብሔርን የወደድንበት ፍቅር ኢዝ ኮልድ መቀበል። መቀበል ኢዝ ኖት ፍቅር። መቀበል ፍቅር አይደለም። ስለዚህ እኛ እግዚአብሔርን እንደወደድ ነው አይደለም አለና እና እንዴት ነው አለ? እርሱ እኛን እንደወደደን። እንዴት ነው የወደደን? የማይገባን እያለን። እንዴት ነው የወደደን? የማንመጥን እያለን። እንዴት ነው የወደደን? የማንችል ሆነን እያለን። ምን ታዲያ እንዴት አድርጎ ወደደን? ተንጠልጥሎ ነው የወደደን። ከዛ የነበርንበት ተወን ወይ? አይ ቃሉን ሰጠን። አሜን። ካን ዩ ኢማጂን? ቃላችሁ ሰው ሊያፈርስ እንዲችል አድርጎ ነው አቅም የሰጣችሁ ወንዶች። ስለዚህ ፍቅር የሚባል ጠቃሚ ነገር እጃችሁ ላይ ከሌለ በስተቀር ታፈርሱበታላችሁ ሰው። ናሷይ ወንድ ልጅ ሲወድ ረጅም ሰዓት ከአንድ ሴት ጋር ማውራት የሚችል ከዛ አይታችሁ ከሆነ ረጅም ሰዓት ሲያወራት እንደምን የሚያደርጋት? እዚህ እናንተ ተጀናጅናችሁ አታውቁም አሉ ነው። እየሰማችሁኝ ነው? ምንድነው የሚያደርገው? he start to praise her ቆላምጣታል፣ በጣም ያሞካሻታል፣ በጣም ቡስት ያደርጋታል። ባይ ዘ ወይ ሴት ልጅ ደግሞ ጆሮዋን የሚሰራው በጣም ነው የሚሰራው ጆሮዋ እና የሰማችውን ነገር ታምናለች። which means የሚነግራት ነገር እውነት ነው የሚመስላት። ስለዚህ ምኗን ሼፕ አፕ ያደርገዋል? ኮንፊደንሷ ቡስት ያደርጋል። አስተሳሰቧ ይጨምር ይመጣል። ስለራሷ ያላት አመለካከት በነገራት ነገር ምክንያት እየተገነባ ይመጣል። the same is true to the reverse ሊያፈርሳት። ስለዚህ ፍቅር ለወንድ ልጅ የሚሰጠው ምንድነው? ትዳር ውስጥ ሲገቡ ወንድ ልጅ ከሚሰጠው ዌፐን አንዱ ቃሉ ምን እንዲል ነው? እንዲገነባት ነው። ሰርፕራይዚንግሊ ኢትዮጵያ ውስጥ ደግሞ የሚሰራው ጋንጮር የሚሰራው ወንድ ላይ፣ አለቃ መንፈስ ያለው ወንድ ላይ ነው። we are so dismissive። ሚስቶቻችንን አፕሪሺየት የምናደርግ አይደለንም፣ ኢንካሬጅ የምናደርግ አይደለንም። እንትን ፍቅር በልብ ነው በጋውል። ኢየሱስ ራሱ ያለው እንደዛ ነው። በአፍህ ነው ውደዳት የሚል በአፍህም በልብህም በአፍህም ምን በል ነው ፖይንቱ? ተናገር። በቃሉ አጥቦ እንደሚያነጻት ከዛ ደግሞ እንደዛ ነው። ከዛ ለራሱ ቅዱስ አድርጎ እንደሚያቀርብ። ስለዚህ you are going to build her ማለት ነው። እየሰማችሁኝ ነው? ስለዚህ it is to shower her with your words። በቃላቶችህ ነው የምትገነባት። አለባበሷ ደስ አላለህም? ድሮም እንዲህ እየለበሽ ምናምን አይደለም የምትለው ማለት ነው። ምንድን ነው የምታደርጋት? ቢውልድ ነው የምታደርጋት። እንዴት እንደምትለብስ ቢውልድ ነው የምታደርጋት። እኔ ፐርሰናል ኤክስፒሪየንስ ብዙ ጊዜ አልናገርም። የማልናገረው ፐርሰናል ኤክስፒሪየንሶች ስለሆነ እንደውም ቅድም እየነገርኳቸው ነበር። ወንደርፉል የሆኑ ፐርሰናል ኤክስፒሪየንሶች አሉኝ እኔን እንድትሆኑ ስለማልፈልግ። ከዛ I am not the standard of male Christ is። ስለዚህ እኔ እንዴት አድርጌ እንትን እንደምል አልነግርህም። ምን ያደርግ? እኔ ነኝ እንደዛ ማድረግ። እኔ ናቱ ሴቶቹን ከሰማችሁ በኋላ እንደ ማይክ የሚያደርግ ምን አገባሽ እኔ ሆንኩት እኔ ነኝ በቃ ለቀ እኔ ያደረገኝ ደግሞ እግዚአብሔር ጸጋ ነው። አራነተው። ስለዚህ እኔ የረዳ ጸጋ አለ። አዎ፣ ግን እሱን ሲረዳው እኔ ያደረገውም ራሱን ነው የሚያደርገው። አሜን። ስለዚህ ኮፒ ፔስት እንድታደርጉ አልፈልግም። ዳትስ ዋይ አስሬ ታሪክም አልነግርም። ግን ውሸት አይደለም ማውራችሁ፣ ያለፍኩበትን ነው ማውራችሁ፣ ያየሁትን ነው ማውራችሁ። ስለዚህ ወንድሞች ምን መልመድ መቻል አለባችሁ? አፋችሁ የተቀባ መሆን አለበት። ለዛ ነው ያው ሴቶች እንግዲህ እንገናኛለን እናወራለን፣ ግን ስለ ወንዶች አንድ ነገር ልንገራችሁ ወንድሞች፣ በጣም ስለሚጠቅማችሁ። ምን እንድትመስል ሚስትህ ማታ ከሆነ ባትወዳት ይሻላል። because you are going to destroy her። ምን መምሰል እንዳለባት ካወቅህ ግን that's enough። ቅድም ስናወራ ከነዚህ ጋር እየሰጧቸው ነበር ምሳሌ። አንድ እኔ አሁን አብሬያቸው መሰራቸው ሰዎች አሉ፣ በጣም ከፍተኛ ማለት ኢትዮጵያ ውስጥ ሳይሆን ውጪ ሀገር ሀብታም የሆኑ ሰዎች፣ ውጪ ሲሄዱ ሀብታም የሆኑ ሰዎች። ሊትራሊ እኔ አንዳንድ ወዳጆች አሉኝ አብረውኝ ስራ የሚሰሩ
ቁርስ በልተው ዱባይ እንደሚሄዱ ሳያስቡ ከቤታቸው ወጥተው መኪና ኤርፖርት አቁመው ዱባይ ደርሰው የሆነ ነገር ጨርሰው ከሁለት ቀን በኋላ ተመልሰው መጥተው መኪና ይዘው ወደ ቤት ይመለሳሉ። ከዛ ድንገት ስልክ ስደውላቸው ስልኩ አልሰራም ይላል። ከዛ እንገናኝ ብለኸኝ ምናምን ብለህ ስትለው በእናትህ ተነስቼ ዱባይ ሄጄ እኮ ነው ተመልሼ መጥቼ ነው የሚል ማለት እንትን ሌላ ሰፈር ነው የሚመስለን ዱባይ ከነሱ ጋር ስናወራ። እዛ አዲስ አበባ እኛም ማናውቁ ዱባይ ተራለ ዱባይ ሰፈር ነው የሚያስመስሉት አወራራቸው። እንደዚህ አይነት በጣም ከፍተኛ ሃይ ፕሮፋይል ያላቸው ኮንቲኒየስሊ የሚወጡ የሚገቡ ይሄም ከፐርሰናሊቲ አንፃር ሳይሆን ከፋይናንስ አንፃር የሚወጡ የሚገቡ ምናምን አይነት ወንዶች ድንገት የሆነ ገጠር ላይ ያለች አንድ ሴት ወስደህ ሚስት ልታደርግላቸው ትችላለህ ወይ? ኧረ በፍጹም። ሴትዮዋ ግራ ነው የሚገባት፣ ንግግሩም ግራ ነው፣ ሁሉም ነገር ነው የሚጠፋባት። ምክንያቱም ልዩነቱ በጣም ትልቅ ስለሆነ ጀስት ጊቭ ሄር ታይም። ወንዱ አቅም ያለው ከሆነ እንዴት አድርጎ ሴትን ቢውልድ ማድረግ እንደሚችል የሚያውቅ ወንድ ከሆነ ጊቭ ሄር ታይም you will be surprised. after 2 years after 3 years ሄደህ ስታገኛት you will be surprised። በትክክል እንዴት አድርጎ እንደሚገነባት የሚያውቅ ወንድ ልጅ ላይ ከወደቀች ሴት ልጅ ከየትም ጥግ ትምጣ ሰርፕራይዚንግሊ ሊገነባት ይችላል። አንድ ሴት ግን አንድን ወንድ ከየትም ይምጣ እኔ ቀይረዋለሁ አትፎግሪ። እኛ ሲጀምር ከጭቃን የሰራን አንመችም። እዛው ራሱ ጠፍጥፎ ካላስተካከለን በስተቀር አንቺ አታስተካክይንም። እግዚአብሔር ነው የሚችለን እኛ እሱ ነው እንዴት አድርጎ እንደሚያስተካክለን የሚያውቀው። ጭቃውን እንዴት አፍንጫ እንዴት አይን እንዳደረገው የሚያውቀው እሱ ነው። አሁንም ሲያስተካክለን እሱ ነው የሚችልበት። አቺንም እየሰማችሁ ነው። you will give up surely ነው የምነግርሽ። ወይ የምናስበልሽ መጨረሻ የሆነ ሰዓት ወዮ ነው የምትይው። አንዲ በቀላሉ የምትቀይሪ ነገሮች አይደለም። ጥፍ እንዳለን ወንድሞቼ እናንተ ልጨርስና እንሂድ። እንዴት ስታብሊሽ እንደምታደርጉ አትወቁ። ሌላው ዋየር ሲያረገን ሳይኮሎጂካሊ ወንዶች ፍላጎታችን እንደነገርኳችሁ የሴክሹዋል ዲዛይራችን ሂቴን ራን ስለሆነ ምን አድርጎናል መሰላችሁ? ሜንታሊ ወንድ ልጅ አንድን ሴት ሲወድ ኤቭሪቲንግ ዙሪያውን ያለውን ይረሳል። ለዛም ነው መጽሐፍ ምን ይላል? ከሚስቱ ጋር ለኝ ልጆች ጥቅስ አያውቁም ነው ትፈራላችሁ። ከሚስቱ ጋር ጮክ ትጣበቃለች ይላል። ስለዚህ አየው ወንዱ ነው የሚጣበቀው ሄዶ። እሱ አይደለችም አንተ ላይ የምትጣበቀው፣ አንተ ነህ ሄደህ የምትጣበቀው እሱ። that's why አይታችሁ ከሆነ ሪሌሽንሺፕ እና ሜሬጅ ውስጥ ስትገቡ አንዱ በጣም ከባድ ቻሌንጅ የሚሆነው የወንዱ ቤተሰብ ነው ለሴቷ ቻሌንጅ የሚሆነው። እና ቻሌንጅ የሚሆኑባቸው ምክንያቱ በጣም የተገለጸ ነው። ምክንያቱ በጣም ግልጽ ነው። ምን ነው ሲባል ይሄ ልጅ ትላንትና የእናቱ ልጅ ገንዘብ ሲያገኝ እናቱ ነች ትዝ የምትለው፣ የሆነ ነገር ሲያደርግ ለእህቱ ነው የሚያደርገው። አንቺ መጣሽ ረሳች። ዝም ካልሽው እናቱ የት እንዳለች ሊጠፋበት ይችላል። የት ነው ማለት ማን ነበር ስሟ ሊልሽ ይጣበቃል ማለት ትርጉሙ እሱ። ስለዚህ ሴት ልጅ አስተዋይ ስትሆን ምን ታደርጋለች? ሺ ነው እሷ ላይ እንደሚጣበቅ። ስለዚህ ቤተሰቡን እንዲያስብ የምታደርገው እሷ ነች። እህትን አገኛት፣ ደወልክላት፣ አውርታታል። ከዛ እሷ ለነሱ ልጅ ከሆነችላቸው ባይ ዲፎልት ይረሱታል። እሱ እንደውም በጣም የምትመቻቸው እሷ ነው የምትሆነው። ቢኮዝ ከአቅሙ በላይ ነው የምታስደርገው እሷ። እየሰማችኝ ነው? በፊት ቆጥቦ ያደርግ የነበረውን አሁን ከአቅሙ በላይ ነው የሚያደርገው። ተበድሮ ነው የሚያደርገው። እሷ ነች የምታዘው። እየሰማችኝ ነው? ይጣበቃል which means ይሄ ዲፎልት ኔቸራችን ነው። ስንወድ እንተዋለን። ቀደም ኦሬዲ ተናግሬያለሁ። በርግጥ ሳክሪፋይ ያደርጋል። በሌላ ቋንቋ ሪሌሽንሺፕ ውስጥ ስትገቡ ለአንድ ነገር ባካችሁ ተጠንቀቁ። ልጨርስ። ለአንድ ነገር ባካችሁ ተጠንቀቁ ወንድሞች። ሪሌሽንሺፕ ይገላችኋል። የምትሞቱላትን ሴት ወቁ። ላገኛት ሴት ሁሉ የምትጋደማቱ ሳምሶንን ነው የምትሆነው። ሌላ በጣም አደገኛ ውሸት የተለየ እግዚአብሔር ጸጋ ባንተ ላይ ስላለ የተለየ ማምለጫ ያለው እንዳይመስልህ። ቢኖረው ኖሮ ሳምሶን እንደዛ መጫወቻ አይሆንም። እንትን እጠነቀቃለሁ፣ ራሴን እገዛለሁ 7 ጊዜ ይላል። ባይዘው ሳምሶን ታውቃለህ፣ እሱን ተማምኖ ነው። ምን
በጥፊ ብዬ ሰው የምገድል ሰውዬ፣ አንበሳ እንዲህ የምገነጥል ሰውዬ ደግሞ እሷን እምቢ ማለት ያቅተኛል ብሎ ነው ባይዘው እየደጋገመ ሄደው እንጂ ልትገለው እንደፈለገች ያወቀው እንዳይመስልህ። ያኔ ስትገለው አይደለም ያወቀው፣ ልትገለው እንደፈለገች ያወቀው ገና መጀመሪያው ላይ ነው። ጸጉሬን 7 ቦታ ጉንጉን ሰርተሽኝ በጭካል ብትቸኪው ደክማለሁ ሲላት እንደዛ አድርጋ ጠበቀችው። እንዲደክም ትፈልጋለች ማለት ነው። ምን ጥያቄ ነው? በቃ ግልጽ እኮ ነው። ግልጽ ነው እኮ ምንም ማብራሪያ አያስፈልገውም። ይሄ እንዲህ ነው የሚል ማስረጃ እኮ ማቅረብ አያስፈልገውም። he knows ግን he think of himself highly። እኔ እንዲህ በቀላሉ ወድቅ አይደለም ምናምን ጀግና ነኝ እኔ ቶክቼው ምናምን የሚል ነው ማለት ነው። አንተ ጀግናው አገኘው ራሱን ከዛ ወድቆ ማለት ነው። ባካችሁ ወንዶች፣ ለዛ ነው በነገራችን ላይ ከዝሙት ሸሹ የሚለው። ለዛ ጥሩ ማምለጫው መሸሽ። ጎበዝ ነኝ ብለህ እንዳታስብ። አይን ያልወድቅ ጎበዝ ነኝ ችግር የለው የራሴን ገዛለሁ። የስራተን ያዝ ብራን። ከዛ የምታሸሹት ይሄን ስጋ ስለሆነ እኮ ነገሩ ኬሚካልም ስላለበት እኮ ነው ሽሹ ያለን። የሆነ ደቂቃ ላይ ሰይጣን ያቃል ሰውነታችሁ ውስጥ ያለው ኬሚካል ኢቭን ጀጅመንትን ብለር ማድረግ ይችላል። ለዛ ነው አንዳንድ ሰዎች አያቁሙ ለምን እንደሆነ እንደዛ ያደረጉት በኋላ ላይ በጣም ይጸጸታሉ። ለምን? ምን መሰለ ችግርህ? you think አንተ በጣም አደገኛ እንደሆንክ ማንም እንደማይጠላ። ለሳምሶንም አልጠቀመው፣ ለዳዊትም አልጠቀመው። ዳዊት እኮ ታጋለ ሰቀነቱ መመላለሻ ላይ ነበር ነው የሚለው አይደለም? የሰማችሁኝ ነው። ከዛ በኋላ አያት ይላል አይደል? በጣም እኮ ሲምፕሉ ነገር ምን ማድረግ ነበር የነበረበት? ዳዊት ዞሮ መመለስ ነበር የነበረበት። በቃ ልክ ሲያያት አይደለም እኮ ጥፋት የመጣው አያት በቃ የታጠበች እንደሆነ አይቷል አይደል? ማሰብ የነበረበት አያም ዊክ ብሎ እያየኋት መቆየት የለብኝ። ምን ማድረግ ነበር የነበረበት? መሸሽ። ኢንተርቴን አረገው። አያት stay on it, he starts to meditate on it። ይገባቸዋል? ሜዲቴት እያያት ማሰብ ጀመረ። በጣም ቆንጆ ናት። ትንሽ ከቆየ በኋላ he can't resist አስመጥቷት እኮ የተለየ አቅም እንዳላችሁ እንዳታስቡ። ይሄን ብያችሁ እንጸልይ። ለስትን አነሳለሁ ብዬ ነበር። እሺ በቃ ሰዓት የለንም። እንጸልይ። የጸልያችሁ ይሄንን በደንብ አድርጋችሁ ስሙ አይደል? ደካማውን የሚያበረታ የእግዚአብሔር ጸጋ አለ። ግን ደግሞ when የሴክሹዋል ጉዳይ ሲነሳ ግን ራሴን እገዛለሁ፣ ራሴን እጠብቃለሁ። አሜን። ኧረ አሜን። ኦሆ አሜን።